አሩ ካሉ እንጂ በይፋ ገብተው 2 ዲግሪ መስራት ክልክል ነበር ከተከለከለ በኋላ ላይ እና ኦኬ እንግዲህ ካነሱ አይቀር ስለ እጫት እናወራ እጫት የሚባል ድርጅት ማን ነው የመሰረተው እጫት የሚባለው ድርጅት መጀመሪያ ስሙም እጫት አልነበረም ኢጪሃፓ ነበር ኢትዮጵያን ጭቁኖች አብዮታዊ ፓርቲ ተብሎ ነው የተቋቋመው አሁን በዚህ አይነት በሚቋቋመው ድርጅት በሚቋቋመው ጊዜ አብዮት የሚባለው ነገር መጣ ደርግ መንግስት ሆነ ደርግን የሚቃወመው ክፍል እንደ ኢዲዩ እንደ ሃያፓ የሚለው ነገር ከፍተኛ የህዝብ ማደራጃ ኮሚቴ የሚባል ሚያዝያ 8 ቀን ባለ 8 ነጥብ የፖሊሲ ውሳኔ ተብሎ የህዝብ ድርጅትም ማቋቋሚያ አዋጅ ወጣ በዛን ጊዜ ለኤርትራ የወጣውን ባለ 8 ነጥብ የፖሊሲ ውሳኔ የሚል ነገር ወጣ አሁን ይሄንን ጊዜ አብዮቱን የሚደግፉ ክፍሎች በከፊል ህቡ ወይም ደግሞ በከፊል ምስጥራዊና በከፊል ይፋዊ ተደራጅቶ በመንግስት ድጋፍ እየተሰጣቸው አብዮቱን እንዲደግፉ የሚል ነገር መመሪያ ወጣ አብዮቱን የማይደግፉት ሰዎች ክፍሎች ደግሞ ያው የአብዮቱ ጠላት ናቸው ተብሎ ይፈረጃሉ የሚል መንግስት መመሪያ አወጣ በዛን ጊዜ በኢትዮጵያ ውስጥ ፓርቲ እንዴት ይመሰረታል የሚለው ጥያቄ ሲነሳ አይ ፓርቲ በተራማጅ ኃይሎች ህብረት ነው የሚል ነገር መጣ ስለዚህ እነነ ባሮ ቱምሳ ያሉትና ዋናው መሪና መስራች የነበረው እሱ ነው እጫት ሲመሰረት 2 አይነት እንትን ነበረው አንደኛው የኦሮሞ ህዝብ የጋሞ ህዝብ የሀዲያ ህዝብ የከምባታ ህዝብ የቤኒሻንጉል ህዝብ የአደሬው ህዝብ የጉራጌው ህዝብ ሌሎችም ጭቁን የሆኑ በኢትዮጵያ ጭቁን በአማራና በትግራይ ገዢ መደቦች የተጨቆኑት በአጼ ምኒልክ በሳህለ ስላሴ በኃይለ መለኮት በአጼ ዮሐንስ ደማቸው የፈሰሰ በአጼ ቴዎድሮስ በቀን እንዲታረዱ የተደረጉት የወሎ ህዝብ ደም ይሄ ሁሉ ስለፈሰሰ የመደብን ትግል ብቻ አንስተን ሌላውን የብሔር ጥያቄን ወደ ትንብለን ኖራ አብዮቱን ለህዝብ ደም መልስ ይሰጣል የሚለውን ጥያቄ አሁንም የሚሉት እነነ ባሮ ቱምሳ በጣም አቋም የነበራቸው በሐቅ በቀደም ጋሻ ሰፋ እንዳሉት መጠቀሚያ የኦሮሞ ምሁራን ሌላውን ህዝብ ራሳቸው መጠቀም እንደዛ አልነበረም እጫፓ ኢትዮጵያን ጭቁኖች አብዮታዊ ፓርቲ የነበረው እጫት በኋላ በደርግና እሱ ለምን እጫት እንደሆነ በኋላ እነግርሃለሁ ሲቋቋም እጫፓ እውነትም ኢትዮጵያን ጭቁኖችን በኢትዮጵያ የተጨቆኑ ብሔሮችና ብሔረሰቦችን አንድ ላይ አዝሎ በፓርቲ ለመታገል ነበር ሆነስት የሆነ ፕሮግራም ነበር ነገር ግን ኦኤልኤፍ ተመስርቶ ስለነበረ በኦኤልኤፍ በኢትዮጵያ ውስጥ ህጋዊ መድረክ ሊኖር ስለማይችል አብዛኛው የኦሮሞንና ከኦሮሞ ማትለያቸው ከኦሮሞ ጋር ምንም አይነት በጋሞ ጎፋ ህዝብና በወላይታ ህዝብ በሀዲያ ህዝብ በከምባታ ህዝብ በሲዳማ ህዝብ ማከል ልዩነት አታይም the same historical fate the same fate ነበራቸው አንድ ወገንም ናቸው አንድ ህዝብም ናቸው እና ይሄን ማለት አንችልምና አብረን እንታገላለን የሚለው እዛ ሲኖር የኦሮሞ ህዝብም በዚህ አይነት ሁኔታ ያ ህብረት ባይሰራ የኦሮሞ ህዝብ ለራሱ ወድቆ ለሌላ ሙድቀት ምክንያት ሊሆን ይችላል ሆኖም ተብሎ በታሪክ ወቀሳ አለና ራሱን ችሎ የሚደራጅ የኦሮሞ ነጻነት ግንባርም ይመስረት የሚለው ክፍል ተፈጠረ አሁን የኦሮሞ ነጻነት ግንባር አባላት ከተመሰረተ ህጋዊ መድረክ አይኖርምና ህዝባችን እንዴት እናደራጀን የሚለው እንትን ሲፈጠር በተሻለ መጠን በተደራጁትና ህጋዊ ከፊል ህጋዊ አቋም ባላቸው ውስጥ ገብተን እንታገላለን የሚል ነገር ተፈጠረ ለዛን ጊዜ እጫፓ the only organization hospitable ሌሎችም ናሽናል ገብተው የሚታወቁ ስለነበረ ኦኤልኤፍ በዛው ተሰብስቧል ትሩ እውነት ነው ይቅርታ ግን ወደ ኋላ ልመልሶትና የዚህ ድርጅት መስራች ማን ናቸው አቶ አሰፋ እንደነገሩን ከሆነ እኔና አሰፋ ጨቦ ማለት ነው እኔና ተስፋዬ ሼቱ አራርሶ የሚባል ሰው ነው የመሰረት ነው ያሉት ይሄ ልክ ነው ይሄ ትክክል አይደለም ጋሻ አሰፋ ተሳስተዋል ጋሻ አሰፋን አከብራቸዋለሁ ነፍጠኛው ክፍል እንደሚኮንኗቸው በህዝብ ደም በህዝብ እንባም እንትን ያሉ አይደሉም አንዳንድ ኦሮሞዎችም በነንጋቷ ሁሉ ጋሞ ጎፋ ላይ ተገደለችው በያፓ ደጋፊ የነበረችው ኦሮሞ በሳም ጉዳይ ጋሻ አሰፋን የሚኮንኑ የኦሮሞ ወገኖችም አሉ በነጋሽ ሰብስቤ ቦባ በጋሞ ጎፋ ላይ የተረሸኑት
የሸዋ ኦሮሞ ተወላጅ እንዳውም ዘመዴ ናቸው የሳቸው እናትና የአባቴ እናት ተማች ናቸው በዚህም ጉዳይ ጋሽ አሰፋን አልኮንናቸውም ጋሽ አሰፋ የሰው ደም የሰው እንባ አፍስሷል የሚለውን የነፍጠኞችን ክስ አልቀበልም ነገር ግን ጋሽ አሰፋ በጣም መሰረታዊ የሆነ ስህተት ሰርቷል እዛ ላይ እንደ በመጀመሪያ ደረጃ እሸቱ አራርሶ ጥላሁን ግዛው ለፕሬዝዳንትነት በተወዳደረበት ጊዜ ከመሞቱ በፊት አስመራጭ ኮሚቴ ቼርማን ሆኖ የሰራ ነው ጋሽ አሰፋ ጫቦ ይሄንን በትክክል ያውቃል እሸቱ አራርሶ በጣም ዳይናሚክ የሆነ ራዲካል የሆነ ግራ ኃይል የነበረ ሰው ስለነበረ ከጀምሩ ጀምሮ እንትና ማን ነው ይሄ አበራይ ማን አብ እሸቱ አራርሶ አገር ውስጥ የነበሩትን ማን ነው ይሄ ትክክለኛ ስሙ በላይ ሀጎስ ነው በኋላ በአውሮፕላን ጠለፋ ላይ እንትን ብሎ ስሙን ለውጦ እንትና ይባላል ማን ነው ይሄ እንትና ከበደ ታምራት ከበደ ያልከበደ ገብሬ ትክክለኛ ስሙ በላይ ሀጎስ ነው እነ ትንዱ ገብሩ እነ ካንቲባ ደስታ ገብሩ ልጅ ነው ኤኒዌይ ሰውየው ከአውሮፕላን ጠለፋ በኋላ ከስር ከወጣ በኋላ ራሱም እንትን ብሎ ታምራት ከበደ ብሎ አሁን እንኳን አለ ታምራት ከበደ ይሄ ከደጃዝማች ክፍሌ ዳዲ ልጅ በኋላ ህዝባዊ ትግልን የፈጠረውና ከመይሶንም ከያፓም የተለየው ሄኖክ ክፍሌ እነዚህ መይሶሮች ነበሩ ከጀምሩ ጀምሮ ገና አብዮቱ ሳይፈጠር የሰፊ ህዝብ ድምጽ ግሩፖች ሆኖ ኢትዮጵያ ውስጥ የመይሶንን አላማ ለማራማድ የገቡ ናቸው ሄኖክ ክፍሌም ተምሮ ከሀገር ሲመጣ በመይሶን ምድብ ነው ታምራት ከበደም በዚህ ነው እነዚህ በኋላ ላይ ግን ወጡ እነ ዶክተር ወርቁ ፈረዳ የሚባሉ አሁን ሞተዋል መሰለኝ የመይሶን በአጠቃላይ እሸቱና ነፍሳቸውን ይማር እሸቱ አራርሶ ሞቃዲሾ ላይ ነው የሞቱት በሶማሊያና በሲዳማ ሊበሬሽን ፍሮንት ውስጥ ችግር በነበረው ምክንያት ሞት ተፈርዶበት ሞቃዲሾ እንትን ሶማሊያ ላይ ነው የገደሉት እሸቱ አብዮቱ ሲመጣ መጀመሪያ የክፍለ ሀገሩ የመሪዞታ ይዞ ስራ አስኪያጅ ሆኖ ሰርቷል አዋጁን በማስፈጸም ከዛ የክፍለ ሀገሩ ህዝብ ድርጅት ኃላፊ ሆኖ ሰርቷል የመይሶን ተወካይ ሆኖ እሸቱ ስለ ህጫት ውስጥ አልገባም ገና 4 አመት አስቀድሞ መይሶን አገሩ ሲገባ እነሰናይ ልኬ ከመይሶንም ከያፓም ተለይቶ ሲገቡ ፓስተርሊቱ ሲመደቡ እነ እሸቱ አራርሶ መይሶን ሆኖ በአገር ውስጥ መጀመሪያ ፊዚካሊ ከገቡት ከነ ኃይሌ ፊዳ በፊትም ምንም መይሶን የአገር ቤቱ ወንግ ሆኖ ካንቀሳቀሱ አንድ ስለሆነ መይሶን እሸቱ አራርሶ ከስለ እጫት ቁጭ ብሎ ጋሽ አሰፋ ጋር ተዋይቶ እጫትን መስራቸው ነው ፈጽሞ እሺ ማን ነው መሰረተው ታዲያ በርሶ እንደሚያውቁት ወይል እጫትን መሰረቱት በከፊል እውነትም ለኦሮሞ ነጻነት ግንባር ከለላ ይሆናል የሚሉ የሆነ አባሎች በሙሉ አሁን የምትላቸው የኦሮሞ ነጻነት ግንባር አባላት 70% ነበሩበት እነ ጋሽ አሰፋ ዋናው መስራች ናቸው ነበሩበት ሌሎቹ ግን ወዲያው ወጡ ዳር ብሎ እነ ስምዖን ጋሎሬም ለቀቁ ተስፋይ ሀብሶ የሚባል አርደንት የሆነ የተማረ በጣም ንቁ የሆነ የኦሮሞንም ሆነ የደቡብ ህዝቦችን ታሪክ በደንብ አብሶ የሚያውቅ ተስፋይ ሀብሶ ነበር ከመሰረቱት ውስጥ በተረፈ ሌሎቹ ወጡ ገና ከጅምሩ ወደዛም ሳይገቡ ስምዖን ጋሎሬም አልነበረበትም ከድርጅቱ ሲመሰረት የድርጅቱ አባል ሆኖ አልነበረም ሌላ ሰለሞን ዋዳ በጣም ታጋይና እንትን የነበረ በደርግ የተረሸነ ነው ከነጀነራል ታደሰ ብሩ ጋር አንድ ነው የተረሸነው የዚህ የወላይታ አውራጃ መሬት ሰጥቷል የነበረው ሰለሞን ዋዳም ወደ ኢፒአርፒ አደላ መጨረሻ ላይ በወላይታ ላይ በነፍጠኞች ላይ አደጋ ደርሷል ተብሎ ነፍጠኞች ደርግ ድረስ ሄዶ አንዳንድ እርግጥ ነው አንዳንድ በደሎች ተሰርቷል አንዳንድ ሰዎች በግሬደር ተጎትቷል አንድ የቡና ቤት የነበራቸው ሰውዬ አማራ ናቸው አንዱም እንደዚሁ ከሰሜን የመጡ ናቸው እነዚህ እርግጥ በደሎች ተሰርቷል ከሰባዊ መብት እንትን አንጻር ሲታይ ወዲያውኑ ሰውየው በእጫት ውስጥ አልራመድም የመደብ ትግል እንትን ነኝ የሀፓ በሚያራምደው መደብ እንትን እኩል ያለው ብሎ መጣ እኔ ጋር ደርሶ መተከል አውራጃ መሬት እኔ ተመድቤ ነበር ከዚህ በኋላ አምልጬ መሬት ታገብቼ መተከል አውራጃ ወንበራ ላይ እኔ ጋር በኔ በኩል ወደ ሱዳን ሊመጣ መጣ የዱራ ወንዝ ስለሞላ እና የወኒ ማነው የበከኒሳ ወንዝና የዱራ ወንዝ በከኒሳ ይባል ትልቅ ወንዝ አለ ወደ ጉባ ስትሄድ ከወንበራ ተነስተ
ወደዛ ጋር ስለሞላ አልቻልኩትም ሊሄድ አልቻለም ወደ ተመለሰ እንጀባራ ላይ ደረሰ አጎምድር አውራጃ ማለት ነው እንጀባራ ገብቶ ወደ ባህር ዳር ሄደ ከባህር ዳር ጎንደር ሄደ እዛ ላይ እሱን የሚያውቁ የሞቱ ሰዎች ወገኖች የሆኑ የጎንደር ልጆች ነበሩና አሳያዙት መጣ ከጀነራል ታደሰ ብሩ ጋር በዛ ዘመን ጦር ፍርድ ቤት ቀርቦ ተገደለ እሱም መጀመሪያ ላይ ከነባሮ ቱምሳ ጋር ተነጋግሯል በኋላ ግን አልሰራም ስለዚህ እጫት ውስጥ የነበሩት ቃንቄ በለቄ የበከልቻ ሰዎች ነበሩ የወራቃ ሰዎችም ነበሩ እጫትን የመሰረቱት ከኦሮሞ ወገኖች እነዚህ ሲሆኑ ከደቡብ ህዝቦች በግለሰብ ደረጃ እነዚህ ነበሩ ወቅቱ እውቅና ትልቅ ተደማጭነት አላቸው የሚባሉትና በጣም እጫት ከፈለጋቸው ሰዎች እነ መኮንን ዶሪ ነበሩ እሳቸው የማጂ የንጉስ ልጅ ናቸው እንግዲህ የተማሩም ናቸው እሳቸው ወደ መኢሶን አደሉ ወደ መኢሶን ገቡ ስለዚህ አንዳንድ የደቡብ ሰዎች ከጋሻ ስፋ በስተቀር ከተስፋይ ሀብሶ በስተቀር ወጡ እና ኃይለ ሚካኤል ናና መፍተራሪ ናና ልጅ ነው የሁለት ሰዎች እነዚህም ወጡ ወደ መኢሶን አደሉ የድርጅቱ ሊቀመንበር ማን ነበር ባሮ ቱምሳ አሰፋ ግን እኔ ነኝ ነው ያሉት አቶ አሰፋ ግን ድርጅቱ ሲጀምርም ሆነ እስኪወድቅ ድረስ የድርጅቱ ሊቀመንበር እኔ ምክትል ሊቀመንበር ተስፋይ አብሶ ነኝ ነው ያሉት ነው ተስፋይ አብሶ ጻፊ ነበሩ ተስፋይ አብሶ በህይወት ያለ ሰው ነው ማናገር ይችላል አሁን አዲስ አበባ ነው ያለው እንጂ ሊቀመንበሩ ባሮ ነው ባሮ ቱምሳ ነበር እና እንዳውም ጋሻ አሰፋ በዚህም ጉዳይ ውስጥ በይፋ ስሜም እንዳይጠራ ባይታወቅብኝ የሚል ነገር አዎ እዛ አይነት እውነት ነው ኡላቸው ነው ያሉት በዛ ላይ ኢንተርቪያቸውን ሰምቻለሁ ጋሻ አሰፋ እንትን ማለት ትክክል ነው ብሏል ነገር ግን በይፋ ሊቀመንበርነት ይታወቅ የነበረው በህዝብ ድርጅት ከፍተኛ የማደራጃ ኮሚቴ ተብሎ ሲቋቋም መጀመሪያ አብሮ ተቋቁሞ ከሸሹት የሀፓ አባሎች በስተቀር ባሮ ቱምሳ ሰናይ ልኬ ኃይሌ ፊዳ ተስፋዬ መኮንን እና እንደነገደ ጎበዝ እነዚህ ነበሩና ጋሻ አሰፋ የከፍተኛ ማዕከላዊ ኮሚቴ ማደራጃ ኮሚቴ አባል አልነበሩም የጫት ማከለ በድርጅት ነው የምትገባው የዛ ድርጅት አባል የነበሩት ጋሽ ባሮ ቱምሳ ናቸው ሎየር እና ፋርማሲስት ነበሩት እስኪ ባሮና መንግስቱ ኃይለማርያም መቼ ነው የሚተዋወቁት ባሮና መንግስቱ ኃይለማርያም በ1961 ዓመተ ምህረት 1900 ባበሻ ወይም ደግሞ በፈረንጅ 1968 ማለት ነው መንግስቱ ኃይለማርያም በጀነራል ኃይሌ ባይከዳኝ ስኮላርሺፑን ተከልክሎ ከሐረር ተባሮ አዲስ አበባ ይገባል መንግስቱ ኃይለማርያም ያን ጊዜ ሻምበልነት ማዕረግ ከተሰጠው በኋላ እንደ ያንን ማዕረጉ የሚገባውን ደሞዝና ማዕረጉን እንትን እንዳል ተደርጎ በጀነራል ኃይሌ ባይከዳኝ ተባሮ አዲስ አበባ ሲገባ አባትዮ የመንግስቱ አያኖ የገታ መንግስቱ ኃይለማርያም ወልዴ አያኖ የገታ እኚ ወልዴ የገታና ፍቶራሪ ጃዊ ሉጫ ረዶ ፕሬዝዳንት ግርማ አባት ይታወቃሉ ከቤተሰብ ጀምሮ አሁን እሳቸው ቤንዚን ማደያ ነበራቸው እና በዚህ በዘምድና በቤተሰብ ዝሪ ባክግራውንድ ስለሚታወቁ ሄዶ የግራዝማች ማን ነው የፕሬዝዳንት ግርማ ወልደ ጊዮርጊስ ወይም ደግሞ የግራዝማች ጃዊ ሉጫ ረዶ ልጅ የሆኑትን አሁን ከኢትዮጵያ ፕሬዝዳንት ጦር ታውጡት ጋር ቤንዚን መቅዳት ይጀምራል ቤንዚን ጋዝ ማደያቸው ውስጥ ወታደር ስለተገለለ መንግስቱ እዛ ሲሰራ አሁን እኔ ጎረቤት ነን ከፍተኛ 13 ቀበሌ 08 ሸዋ ዳቦት 5 ኪሎ ይባላል 5 ኪሎ ከሸዋ ዳቦ ቤት ወደ ግንፍሌ መውረጃ ላይ የጀነራል ነጋ ኃይለ ሥላሴ ቤት አለ የጀነራል ሙሉጌታ ቡሊ ቤት አለ ቀጥሎ ደጃዝማች ከበደ ቤት አለ የራሳ እኛም ቤት ያባቴ ቤት አለ አሁን ደጃዝማች ከበደ ቤት የደጃዝማች ከበደና ፍቶራሪ ኢብሳ የሙሉጌታ ኢብሳ አባት ጓደኛሞች ናቸው የዚህ መንግስቱ አያት የሚሆኑት አሁን ሙሉጌታና ባሮ ቱምሳ አንድ ላይ የህግ ትምህርታቸውን አንድ ላይ ጨረሱ ናቸው ጓደኛሞች ናቸው
ሙሉጌታ ኢብሳ ፍትራሪ ኢብሳ ሰፈር ይባላል ይሄ አሁን አንበሳ ግቢን ይዘ ወደ ምኒልክ ይዘ ሸዋ ዳቦን ይዘ የሲሳ ኢብሳ አባት ነው ኖ ተለዩ ናቸው ኖ እነዚህ ጉለሌዎች ናቸው ሳይብሳ ወደ ሶዶ ናቸው አይገናኙም በአጋጣሚ ግን የሲሳ ኢብሳ ወንድም የጀነራል ታደሰ ብሩን አልማዝን ያገባው ከዚህ ሰውዬ ጋር ጓደኛ ነበረ ሙሉጌታ ኢብሳ ጋር ኤኒዌይ ሙሉጌታ ኢብሳ ህግ ጠበቃና ባሮ ቱምሳን በከፊል በህግ ጥብቅና ይሰሩ ስለነበረ ይታወቃሉ አሁን ሙሉጌታ እነ ደጃና ከበደ ቤት ይሄዳል አሁን በዚህ አይነት ይሄ መንግስቱ ደግሞ አትዮ ቤት እዛ ይመጣል ጌታቸው ኃይለማርያም መንግስቱ ኃይለማርያም ጌጤ ኃይለማርያም ጥላሁን ኃይለማርያም ሄራሻ ተምሮ ነው እነዚህ በሙሉ እዛ ሽማግሌው ደጃና ከበደ ቤት ይመጣሉ የባሮ ደግሞ ከዛ ራቅ እንትን አይልም ሩቅ አልነበረም እነ አቦማ አርበኞች ትምህርት ቤት ይማር ነበርና ኤኒዌይ በዚህ አይነት ሲታወቅ መንግስቱ እንደዚሁ እንደ ሰው እንደሚያወራም ተራሳ ከካራ ምናምን አይደለም አልነበረም እኔም ወንድሜ አብሮ ወታደር ሆኖ ጅፋራ አብሮ ወታደር ሆኖ መንግስቱን እኔም ከአብዮት በፊት ከ3 አመት እንደዚህ አስቀድሜ ያውቃለሁ ሰውየው እንደዚህ ለጭቆ እንደዚህ ወታደሮች ሲባረሩ ጫማቸው በባለስልጣኖች ገንዘባቸው ደሞዛቸው ሲከለከል እንደ ጥብቅና አይነ ነገር ይሞካክራል መንግስቱ ኃይለማርያም በዚህ አይነት ፕሮግሬሲቭ እንደሆነ ከወታደሮች ስለሚታይ አሜሪካም ሄዶ እዚህ ሲመጣ አቶ ጉሉማ ቶላ የሚባል የሚሊተሪ ኢንጂነሪንግ ከሁለታ ገነት ጦር እንትን የመጣ መንግስቱን ያቅ ነበርና እሱ ደግሞ የባሮ ጓደኛ ነው በዚህ አይነት ይታወቁ ነበር ለማለት ያህል ነው ለዚህ በተለይ በሙሉጌታ ኢብሳ በዚህ በጠበቃው የባሮ የህግ ትምህርት አብሮ ከተማሩት ትውቁ ቀድሞ ነው እንጂ መሪ መንግስቱ መሪ ከሆነ በኋላ የመጣው ኖ አይደለም ለምሳሌ ፍቃዱ አግራ አለማያ ያለ መንግስቱ ኃይለማርያምን ያቅ ነበር እዚህ የኦኤልኤፍ መስራች የሆኑት አሁን ዲሲ የሚገኙት ፍቃዱ አግራ ባሮ በድርጅቱ ላይ እጫት ላይ ያደረሰው መንግፍ አለ የሚያስኮንነው ነገር ሰርቷል በፍጹም ባሮ በጣም ሐቀኛና እውነተኛ የነበረ ለጋሻ ሰፋን በጣም የቅርብ ጓደኛና እንደ ወንድም የሚታዩ ነበሩና እጫትም ሲመሰረት ኦሮሞዎች ወይም በኦነግ ውስጥ የገቡት እጫትን እንደሞ የደቡብ ህዝቦችን በመጠቀም የራሳቸውን ዓላማ ለማራማድ የሚለው ነገር ስህተት ነው እጫትን አንድ የብሔር ነጻነት በኦሮሞ ብቻ ተለይቶ ቢታይ ሌላውን ራስን ኩላሊትህና ልብህን መዘንጋት ይሆናልና አንድ አይነት የታሪክ ይዞታ ያለን በአንድ ጥላ ስር ተደራጅተን እንታገላለን በፓርቲ ብሎ መጀመሪያ ኢሃፓ ኢትዮጵያ ጭቁኖች አብዮታዊ ፓርቲ ተብሎ ተቋቋመ በዛን ጊዜ ይህንን ፓርቲ ኢሃፓ ኦልሬዲ ተቋቁሞ ስለነበረ በባሮ ቱምሳና በጌታቸው ማሩ በጸጋዬ ገብረመድህን መካከል የነበረው አንድ ጌትነት አዝብጤ የሚባል አሁን ኤሌ ያለ በሱ ግንኙነት ነበርና እኛ ብቻ ነን ኢትዮጵያ ብቸኛ ፓርቲ ኢትዮጵያ ህዝባዊ ፓርቲ ነውና ፓርቲ ነን ያላችሁ ትክክል ስላልሆናችሁ በፓርቲና በመደብ ትግል በኢትዮጵያ መደቦች ትግል በሶሻሊዝም የምታምኑ ከሆነ ከኛ ጋር ገብታችሁ ታገሉ እንጂ ሌላ ፓርቲ አያስፈልግም የሚል ኢህአፓንትን መጣ ከዛ በኋላ ምን ይሆናል በአሰፋት ሁሉ በመሬዞታ የነበሩት ጋሻ አሰፋ ፈይሳና አሰፋት ሁሉ የሚባሉ የመሬዞታ ሰራተኞች ነበሩ እነዚህ ደግሞ የፓርቲ አባሎች ነው ከተስፋዬ ደበሳ ጋር ይታወቁ ስለነበሩ የመጨረሻው እንትን አንድ እንትን አለች እዚህ ወደ ካሳንቺስ ላይ ባህር ዳር ሆስቴል የሚባል አለ ያን ያድር ነበረ እዛ ተደረገ እነጋሽ ተስፋዬ ማቋም ማለት እነ ተስፋዬ ደበሳ ማቋም በዚህ አይነት ሆነ ባሮ በኢህአፓ ላይ ተስፋ ቆረጠ ፊኒሽ በዚህ አይነት ሁኔታ ኢህአፓና ደርግ አንድ አይነት አቋም ነበራቸው በሌላው ድርጅት ላይ ፓርቲ ነን ብለ ስትቀራ ኢህአፓ እኔ ብቸኛ ኢትዮጵያ ጠሪ ፓርቲ ነኝ አለ ደርግ ደግሞ ፓርቲ የሚመሰረተው በተራማጆች ህብረት ነውና ኢጫፓ የሚለው ፓርቲ ነን ካላችሁ ኦልሬዲ በፓርቲ ተሰራጭታችሁና ፓርቲ የሚመሰረተው በዚህ አይነት ነገር ነውና አይደለምና በተራማጆች ህብረት ውስጥ ልትታቀፉ አትችሉም የሚል ከደርግም ግፊት ከኢህአፓም የነበረው ግፊት መጣ በኋላ ኢጫፓ የሚለው ወደ ኢጫት በዚህ አይነት ነው እንጂ ኢጫትም አልነበረም ድርጅቱ ሲቋቋም ሌላ ደግሞ ኦሮሞዎች ኢጫት ውስጥ ገብቶ የራሳቸው የሚለው ነገር ድርጅት
ራሱን አባል በሌላ ድርጅት ውስጥ ተሰግስጎ አላስገባ የለም for example ዲማኖጎ በኦኤልኤፍ ማለሪድ ውስጥ እንዲገባ እንዳደረገው መግባት ብቻውን የማለሪድ መሪ ነበር ቼርማን ዲማኖጎ ሰርቦ ይሉባው ወላጅ ነው ኦኬ ሌላው ደግሞ አሁን እዚህ ፔንታጎን ዳታ ኤንትሪ ክሌርክ ሆኖ የደጃዝ ራስ ጎበና ልጅ ነው እሱ የሜሶን ሴንትራል ኮሚቴ ሆኖ የአፓ አባል ሆኖ ሜሶኖችን ያስጨፈጨፍ ነበር አቦባ ምትኩ የኦኤልኤፍ መስራች ነው ነገር ግን የሰደድ አባል ነበር ወለጋ ክፍለ ሀገር የሰደድ ጉባኤ ህዝብ ድርጅት ጉባኤ አባል ሆኖ የሰደድ እንትኖ ቼር አድርጓል ለተወሰነ ወሩት ድርጅት ውስጥ ያልገባ ድርጅት በራሱ የራሱን ሰዎች ያላስገባ የለም ወዝሊክ ሰደዱ እንትን ውስጥ ያስገባል ኦሮሞዎችም የኦሮሞ ነጻነት ግንባር አንድ እጫትን እንደ አንድ አምብሬላ ኦርጋናይዜሽን አርጎ ከእምነት ጭምር በውስጡ ተሳትፏል የኦኤልኤፍ አባላት የሆኑት ነገር ግን ሌሎች ደግሞ እጫትን እንደ አንድ ራሱን የቻለ ኦሮሞና በኢትዮጵያ ውስጥ የተጨቀኑት በኢትዮጵያ ኢምፓየር ውስጥ የተጨቀኑትን ድርጅት ህዝቦችን ያቀፈ አንድ አምብሬላ ድርጅት አርጎ በሙሉ እምነት ገቡበት እንጂ ኦሮሞዎች ወይም ደግሞ የኦሮሞ ናሽናሊስቶች ሌሎችን የደቡብ ህዝቦችን ለመጠቀምና እንትን ለማለት በውሸት ወይም ደግሞ በማታለል ወይም አልነበረም ካሸሰፋ እንዴት ብሎ እንደዚህ እንደሚናገሩና በሞተም በህይወትም ባለው በራሳቸው የኦሮሞ ማለት የጋሞ ህዝብ ነው ጋሞ ህዝብ ማለት የኦሮሞ ህዝብ ነው ይሄን መናገራቸው ያሳዝነኛል ከሳቸው አንደበት መውጣቱ ጆሬን ነው ማማን ያቃተኝ በጣም የኦሮሞ ወዳጅ ነበሩ አቶ አሰፋ እኔ የዚህ ድርጅት መሪም ሆነ አባል መሆንን እንዳትናገሩ ያልኩኝ ባሮ ግን ሄዶ ለመንግስቱ አሰፋኮ የኛ አባል ነው ብሎ ተናግሯል አሉ ስለዚህ እርሶ የሚያውቁት ነገር አለ ይሄኛው ፈጽሞ ትክክል አይደለም ወዲያውኑ እኔ ከጥራቤት ወደ ታድሶ ምናምን ይባል ነገር ወደ ፖለቲካ ትምህርት ቤት እንደገባሁኝ ይሄንን ጉዳዮችን አቃለሁኝ እርግጥ ነው የኦሮሚያ ድርጅት አባል ነበርኩኝ በአባልነት ወዲያውኑ አንዳንድ ፕሮግራሞችና አንተሮቼ ወደዚህ ድርጅት በጊዜ ከኦሮሚያ እንትን ውስጥ ከገቡት የኦሮሚያ ግሩፖች እናም በብዛት አልገቡም ለጠጋይ ነበር እስከመጨረሻም ወደዚህ ወደ ጫትም ሆነ ወደ ወለፍ አልገቡም እነ በቀለ ገለታም አልገቡም አሁን በቀደም በሽግግር መንግስት ጊዜ ካልሆነ በስተቀር እኔ ግን ቀደም ብዬ በዚህ ድርጅት ውስጥ እንትን ብያለሁ አሁን በድርጅት ውስጥ በመትገባበት ጊዜ የኢማለዲ ድርጅት የሚባለው ነገር አባሎችን አስቀምጠ ነው የምትገባ ልትደበቅ አትችልም ጋሻሰፋ የጫት አባል መሆናቸው በውል የታወቀ ነገር ነው ባሮቱም ሳይጫት ተወካይ መሆናቸው በውል የታወቀ ነገር ነው ህዝብ ድርጅት በሜሶን ሞኖፖሊ ተይዟል አገር አስተዳዳሪ ደግሞ በጫት አባላት በደቡቡ ተይዟል ጋሻሰፋም ያውራጃ አስተዳዳሪ ሆኑት በዚሁ ነው ነባሮቱም ሳም የጫትን ተወካይ በመሆን እንደመሪው የጫት መሪ ሆኖ የማዕከላዊ ማደራጃ ኮሚቴ የሚባል እነ ዶክተር ኃይሌ ፊዳ የሜሶኑ መሪ እነ ዶክተር ነገደ ጎበዜ እነ ተስፋዬ መኮንን የማለሪዱ መሪ የሰደድ አባላት የሚገኙበት ነበሩ ከዛ እርግጥ ነው በዚህ ውስጥ የኦኤልኤፍ አባል የነበሩትና ሙሉ ደጋፊ የነበሩት በሰደድ ውስጥ እንዲገቡ ተደርጎ ንጉሴ ነጋሳ የመተለቃ ንጉሴ ነጋሳ በኋላ ደርግ ነብቶባቸው የገደላቸው እሳቸው የሰደድ አባል ነበሩ ነገር ግን ዴፋክቶ የኦኤልኤፍ አባል ነበሩ ደርግ ውስጥ ነበሩ ለማለት ነው ያፓም እና ለማዩ ኃይሌ ያፓ አባሎች ነበሩ ያፓም ደርግ ውስጥ አለ እንደዚህም ደግሞ ሮማን ነጻነት ግንባርም ባለው አቅምና ችሎታ ሰዎችን አስገብቷል ያፓ ውስጥም እና የነበረ ሰው በኋላ ተገደለ በጥይት ተመታ እንጂ ጸጋይ የሚባል ነበር በያፓ ውስጥ ተመደበ የኦሮሞ ተወላጅ የሆነ ዘተራማጅ ቤተ መጻሕፍት 5 ኪሎ ላይ በአምስት ተደብድቦ መጨረሻ ላይ ተርፏል እንዳውም በዛ አልሞተም ይሄ ድርጅት በድርጅቱ ማስገባት ያለ ነው ኦሮሞዎች በጫት ውስጥ አልገቡ የኦሮሞ ነጻነት ግንባር ጫት ውስጥ የሉም ብዬ አፌን ሞልቼ አልናገርም ጋሻሰፋም ይሄንን በደንብ ያውቃል ያ እስኪ የባሮን ባህሪ ንገረን አሁን አቶ ሰፋ እንዳሉት ከሆነ ለምሳሌ ጀነራሉን ራሱ የወነጀለው ባሮ ነው ጀነራል ታደሰን እና
እርሶ ካልተነሱ ጫካ ግቡ ብሎ ሽማግሌውን በማነሳሳት በኋላ ግን እሳቸው ሊሸፍቱ ነው ብሎ ለመንግስት እንደሚናገር አንዳንድ ይሰማል ምን ያህል እውነት ነው ይሄ ነገር ይሄ ከእውነት የራቀ ነው በመጀመሪያ ባሮ ቱምሳ ይሄንን ተራ የሆነ አቃጣሪ ተራ የሆነ እንትን አለበት የተማረ የህግ ሙያ የፋርማሲ ሙያ ያለው በቂ ደሞዝና በቂ ሙያ የነበረው ውጭ ሀገር ሄዶ ለመማር ሙሉ እድል ተሰጥቶት የሀገርን ህዝብ ጉዳይ ትቼ ለራሴ ጥቅምና ለራሴ ትምህርት እንትን አልሄድም ብሎ በጀርመን የተሰጠውን እድል በስኮላር በአውስትራሊያ የተሰጠውን እድል ትቶ ነው እንትን ያለው ደርግ ሲመጣ የመርማሪ ኮሚሽን ተብሎ አንድ የመርማሪ ኮሚሽን የሚባል የወሎን ህዝብ ረሃብ የሚመረምር ሲቋቋም ዶክተር በረከተ አብ ሀብተስላሴ ባሮ ቱምሳ መስፍን ወልደ ማርያም እነዚህ ሆኖ ሰሩ እኔና ብራኑ ጫላ አለማየሁ ኃይሌ ደቻሳ የሚባሉ እኛም በፋይል አቅራቢነት እኔ በተላላኪነት ገብቻለሁ እንደነሱ ትልቅ ሰውዬ በመርማሪነት አልገባሁም ባሮ በዛን ጊዜ አገር ግዛት ሚኒስትርነት ቦታ ሲሰጠው እምቢ አለ እኔ ምንም አይነት ስልጣን አልፈልግም ብሎ እና ባሮ እንማቀው በመጀመሪያ አወኩት በ1961 ዓመተ ምህረት ነው አፈሳታት ብሎ ጥላሁን ሞቶ ታሰን ደብረ ብርሃን ላይ ታሰን መጀመሪያ ሰንዳፋ ላይ ተናል ከሰንዳፋ ግማሹ ወደ ደብረ ብርሃን ወደ ካራ ቆሬ ወደ ኮልፌ ፈጥኖ ደራሽ ወደ አየር ኃይል ጣቢያ ተከፋፍለን ጭቃ በማብካት ቅጣት እንድንቀጣ ተደረገ በዛን ጊዜ የተወሰኑ የኦሮሞ ክፍሎች ተደራይቶ በዚህ እንትንስ የታሰሩትን የኦሮሞ ልጆች በዋስ አሁን ከመሃል አገር ምን ተባለ አውቶቡስ እንትን ብለዋል ትምህርት ቤት ድንጋይ ወርውራል በዚህ አይነት ነገር ዋስ የሚባል ነገር እንደመጣ እስከ 3000 ካርታ ያለው ዋስ ካርታ ያለው የመሬት ካርታ አዲስ አበባ ውስጥ ያለው ዋስትና ካልያዙ አይፈቱም የሚል ነገር ተመጣ አብዛኞቹ የኦሮሞ ልጆች ይሄ ጀርመን ላይ ሞቶ የነታየ ተፈራ ከወለጋ የመጡ የዳ ልጆች ነበሩና 3000 ብር ያለው ካርታ እንትን ለማስያዝ አይችሉም እነ ተሾመ ጆብር እነ ሙሉጌታ ሮባ እነ ጣሃ ሙባረክ ማዝ ነበሩ የኦሮሞ ልጆችና እነዚህ ሰዎች አሁን እየተፈቱ ምረጡ ከተሰጠ በኋላ ሌሎቹ እየተፈቱ ሲመጡ የኦሮሞ ገጠር ልጆች ብቻ ቀሩ በተለይ ከገጠር የመጡ ብቻ ከከተማ ውስጥ ያለው ወገን ያለው ምን ያለው እኔም በዛ ችግር ውስጥ አልነበርኩምና ምንም የዋስጠው እንትን አልነበረብኝም ነገር ግን ሌሎቹ ቀሩ አሁን በቀደም የሞተው ቲያትረኛና አርቲስት የነበረው ታደሰ ጩቄ እነሱ እርግጥ እኔ እሱ ከአዲስ አበባ አካባቢ ስለነበር ምንም አይነት ችግር ስላልነበር ዋስትና አገኘን ነገር ግን አንፈታም ሌሎቹ እስከሚፈቱ የሚል ነገር ቀረ ደብረ ብርሃን ጣቢያ ከነበርነው ውስጥ 183 ኦሮሞዎች ብቻ ቀረን አንድ ሳይጨመርበት በዛን ጊዜ እነ ባሮ እንዴት ሁኔታውን እንዳቀነባበሩ አላቅም መጡ የሆነ ሰዎችም ማላቃቸው ሰዎችም ነበሩ መጡ እያንዳንዱ ከ5 ሰው በላይ ዋስትና ሊሆን አይችልም የሚል ነገር ኮሎኔል እንትና የ17ኛ ሻለቃ አዛዥ የነበሩት ኮሎኔል ገበዮ ዱቤ ጠባሴን ላይ የሚገኘው የክብር ዘበኛ 17ኛ ሻለቃ አዛዥ የነበሩት ከጀነራል አሰፋ አየነ ኦሮሞቹም ከአያና ነው ኦሮሞ ነው ያለው ጀነራል አሰፋ አየነ ጎንደሬ ናቸው የአየር ኃይል አዛዥ የነበሩት ህጉን ንጉሱ ያውጡ እሳቸው አውጡ መጥተው ዋስ የሚባለው ነገር አንድ ሰው ከ5 ሰው ተማሪ በላይ ዋስ እንዳይሆን የሚል ነገር ወጡ አሁን ኮሎኔል ገበዮ ዱቤ ዋስትና የሚባለው ነገር አንድ ሰው ከ5 ሰው በላይ አይሆንም የሚል ነገር ትእዛዝ ስለተሰጠኝ አይወጣም ይባል አሁን እያንዳንዱ ኦሮሞ ተማሪ እዛ አይቀረው ከየት ያምጣ በፊት ለአንተ አባት ለምሳሌ አንተ አባት ለአንተ ቢመጡ እኔ ጓደኛ ከሆንኩ አውጣኝ ባክን ብዬ ጠይቃለሁ በዚህ አይነት ልጆች ያገኙ ነበሩ ሌሎቹ ግን እዛው ቀሩ አብዛኛው 183 መጨረሻ ላይ አንድ ወር ቀየን ግማሹ ያው በሌላው ምክንያት አልወጣም ስላለ ሌላው ደግሞ ያው ዋስ ስለሌለው አሁን ባሮ ቱምሳ እነ ከወለጋ ኦሮሞዎች ባሮ ቱምሳና ያቦማ አባት ምትኩ ዋቆ መጡ ከመሃል አገር ደግሞ ታቦር ዋሚ አንድ ደግሞ ነጋዴ ነበሩ ቀኛዝማች ባላኔ ዋሪ የሚባሉ የቱስካኒ ዳቦ ባለቤት ተክለማውጣት አካባቢ ነበሩ ከሰባተኛ አዲስ አበባ ሰባተኛ ማለት ነው ፓርላማ ባየሙ ግራዝማች ቡርቃ ዋክቶሊን እንደዚህም ደግሞ ከአዲስ አበባ ዩኒቨርሲቲ አቶ ረጋሳ ቤኛ አሁን 3 አመት ይሆናል ካረፉ እዚህ እና የተወሰኑ ሰዎች መጡ
በ5 በተባለው ምክንያት የሚቻለውን ቆንጥሮ ይዘው ወጡ የተቃውኑም ቀሩ አሁን በከተማ ውስጥ ተደረገና የተፈታ ነውና አሁን ምን እናድርግ የሚለው ነገር የተቀሩትን ልጆች አማላጅ ካላገኘን አንፈታምና ማን ጋር እንሂድ ተብሎ ሲጠየቅ ባሮ ምናልባት ተሰሚነት ያላቸውና በህዝብም ዘንድ ተጠሊነት የማይጠሉ ስለሆኑ ራስ እምሩ ጋር የተወሰኑ ሰዎችን ብለን እንላካቸው ተባለ እኔም ተወከልኩኝ ልጅ ዓለም ጉታ የሚባል እኔ ማነች ከድጃ ዋሚ የምትባል የወሎ ልጅ ነች እነዚህ አንድ 7 ልጆች ተወከል ሄደን ራስ እምሩ ጋር ስንሄድ አይ ይልማ ዴሬሳ ጋር ሂዱ ተባለ ይልማ ዴሬሳ ጋር ስንሄድ አብዬ ጋር ሂዱ እኔ በዚህ ጉዳይ አልገባም በተማሪ ጉዳይ አልገባም አሉ አብዬ ማለት ብላታ ገብረ ማርያም አማንቴ ዴሬሳ ይልማ ዴሬሳ አማንቴ ብላታ ገብረ ማርያም አማንቴ እሳቸው አጎት ማለት ነው እዛ ወደ በቅሎ ቤት አጠገብ ይኖሩ ነበርና ከሳር ቤት በቅሎ ቤት አካባቢ እዛ ጋር ስንሄድ ሽማግሌው እሺ 2 ሳምንት ስጡንጃ ነው ጋር ሂጂ አማልዳቸዋለሁ ልጆቹ ያለ ዋስትና እንዲወጡ ይደረጋል አሉ እሳቸው ሄዱና ለጃኖ ያማለዱን በዚህ አይነት ጆታ ካራቆሬ ደብረዋን ባሮቱምሳ ናቸው ይሄንን ባሮቱምሳ ነው መጀመሪያ ማቆ ባሮቱምሳን በዚህ አይነት ነው ቀደም ሲል አጎቴ ጋር በጣም ይታወቃሉ የመጫቱ ለማ ያንግ ሜምበር የነበረ በጣም ኦነስት የነበረ ትንሽ ትልቅ ሰው ቀጠሮ ከሰጠ ብትሮ ብሎ የሚመጣ በጣም ኦነስት የሆነ ኦፕን የሆነ ሰው ነበረ እና ባሮቱምሳን ማቆ በዚህ አይነት ነው ጋሽ አሰፋን በባሮቱምሳ ምክንያት ነው እንጂ ልንታወቅም አንችልም ነበር ሲቪል አቪዬሽን ይሰሩ ነበረ እዛ ሲቪል አቪዬሽን ውስጥ ወደ አማራነት የተለወጡ እናታቸው ከአባቴ እናት ጋር እህትማዎች ሆኑ ቀደም ሲል ወንድምየውም ኢትዮጵያ ተማሪዎች ንቅናቄ ሲገርፉ የነበሩ የነ ጀነራል አንጋጋው ኃይሌ አልማማ ኃይሌ የሚባል ነበር እና ኃይሌ ጎበና ኤፍትራሪ ኃይሌ ጎበና ልጆች ማለት ነው እና ነጋሽ አሰፋ ከሰውዬ ጋር እዛ ቢሮ ሲሄድ እዛ ሲቪል አቪዬሽን ሲሄድ አይ ነበረ የደቡብ ሰው መሆናቸውን አያውቅ ነበር እንጂ በትክክል እኔ አዲስ አበባ ዩኒቨርሲቲም ሲሰሩ እየተማሩ ሲሰሩ ልጅ ነበርኩ በደንብ አላወቅኳቸውም እኔ ነጋሽ አሰፋን ያወቅኳቸው በባሮ ምክንያት ነው በጣም ቅርብ ሰዎችም ነበሩ ከጋሽ ይፍሳው ተማ ጋር በጣም ይቀራረባሉ እኔ ጋሽ አሰፋ ጫቦን እንደ አንድ ኦሮሞ የጋሞ ሰው መሆናቸው ጋሞ ማለት ኦሮሞ ማለት ነው ኦሮሞ ማለት ጋሞ ማለት ነው ዛሬ እሳቸው በኦሮሞ ህዝብና በሞተው በራሳቸው ጓደኛቸው ላይ የሚናገሩት ሲል እርግጥ ጋሽ አሰፋ ጫቦ ራሳቸው መሆናቸው ማመን ትንሽ ይሳነኛል ያኔ ጀነራል ታደሰ ብሩ በኃይለ ሥላሴ ብዙ ግፍ ነው የደረሰባቸው እስር ላይ ነው ቆዩት እድሜም ሄዷል ከደርግ ጋር ሳይሰሩ ገና ጫካ መግባት እንዴት አዩት እርሱ ያኔ በዛ ዘመን ባሁን ሳይሆን እኔ በመጀመሪያ ደረጃ እኔ ወይዘሮ ብዙነሽ ብሩ እናቴን በተወለድኩ በአንድ አመቴ ነው እናቴን ያጣሁት እና አሳደጉ አባቴ ያገባው ወይዘሮ ብዙነሽ ብሩን ነው ያሳደገችው የታደሰ ብሩን የታደሰ ብሩት ማለት ነው ያደኩትም ጉለሌ አጠጫለፈ ተራተራም በዚህ አይነት ነው አባቴ በኩብርዘኛ ምክንያት በኮንጎ ምክንያት በተለይ በኮሪያ ምክንያት በተለያየ ተናለ ተፈናቀለ ገባ ሀገሩ ገብቶ መሬት ላይ ቁጭ አለ ሽፍታም አልሆነም ለመንግስትም ተናላለም ጡረታም አልፈለገም ከዛ በኋላ በየዘመድ ቤት እንታደል እኔ በጀነራል ታደሰ እኔ ካሳ ሙሴ አሁን በቀደም ሞተው ካሳ ፀሐይ ታደሰ አልማዝ ታደሰ ባንድ አካባቢ ፀሐይን ጀነራል ጀማል ኮሎኔል ጀማል እስካገቡ ድረስ እና ባንድ አካባቢ ነው ያደኩት እኔ ባሮቱምሳን የአይዲዮሎጂ ወንድሜ ናቸው ጀነራል ታደሰ ያው የስጋ ዘመን ናቸው ለማለት እችላለሁ ጀነራል ታደሰ ሲገቡ የመጀመሪያ ኢትዮጵያ ውስጥ ደርግ ተቃቁሞ የለስላሴ መንግስት ወድቆ ምረት ሲሰጥ ለመጀመሪያ ጊዜ በአዲስ ዘመን በዛሬቱ ኢትዮጵያ መጋቢት 13 ቀን የወጣውን ታለ ጨመዳ ቦሩ የአባቴ ወንድምና ጀነራል ታደሰ ብሩ ናቸው ምረት አግኝተው የገቡት ወዳው እንደገቡ መጀመሪያ ከመግባታቸው በፊት አመለጡና መጡ ደርግ ነው ምረት ያደረገላቸው አዎ ከዛ በፊት ግን አመልጦ መጡ ከካረር አመልጦ ሲመጡ ጋሽ ዳዲ ፈይሳና ሀጅሮ በሌማን ነው የሚባሉ ያርሲ ሰው ይዞ
አዳማ ድረስ አመጣቸው። አዳማ ድረስ አመጡና ጋሽ በቀለ መኮንን የፍትራዊ ቀኛዝ መኮንን ወሰኑ ልጅ አሁን ለንደን የሚገኙት ሄዶ ተቀብሎ ምን እናርግ አሏቸው። ሲሉ ጊዜ እንዳልካቸው መኮንን ጋር አቅርበን ምረት ተሰጥቷቸው ወደ ቤታቸው እንዲመለሱ እናድርግ ተባለና ጋሽ ዳዲ፣ ጋሽ ሮበሌ፣ ጋሽ በቀለ መኮንን በህይወት ያሉት አሁን ስልካቸውን ሰጣለሁ ማናገር ትችላለህ። ቀኑ ሮብ ነው ትዝ ይለኛል። ያው ግርግር ነው። አራተኛ ክፍለ ጦር እንትን ብሏል። እንዳልካቸው እንትን በጠቅላይ ሚኒስትርነት ተሹሟል። ገና ደርግ መንግስት አልሆነም። እንዳልካቸው መንግስት እንትን አላለም። አሁን ቀኑ ሮብ ነው ትዝ ይለኛል። አሁን እንግዲህ የቤተሰብ ሁኔታ ነው እንከታተል ነበረ። ይዞ እንዳልካቸው መኮንን ጋር ወሰዱ። በአጋጣሚ ራስ መስፍን ገና አልሸፈቱም፣ አልተደበቁም፣ አልተያዙም። ያን ጊዜ ከስራ ገበታቸውም በህግ በመንግስት እንትን ምክንያቱም ኢንተርሬግንም ነው። ባለፈው መንግስት የወደቀ ነው። የአዲሱ መንግስት ገና አልተመሰረተም። አሁን እንዳልካቸው ጋር ጠቅላይ ሚኒስትሩ ጋር ሲወስዱ እኔ ወደ አዲስ አበባ ላመጣውት አልችልም፣ ወደ ደብረ ብርሃን እዚህ ሸዋ ቀረብ ብሎ ደብረ ብርሃን አካባቢ በግዞት እንዲኖሩ ማድረግ ይችላል አሉ። አይ ይሄማ ከግዞትማ ምንትን ያደርጋል፣ እሺ ተማክረን እንመለሳለን ብሎ ጋሽ ዳዲ ፈይሳ፣ ጋሽ በቀለ መኮንን፣ እኚህ ሀጂሮ በሌ የሚባሉት ጀነራል ታደሰን ይዘው ወጡና ቀጥታ ያን ጊዜ ምንም አይነት እንግዲህ መንግስት ግርግር ስለ እንትን አለ ህዝብነትም ያዝም ምን የለም ሄዶ ወደ መስፍን ሀረር ጎዳና ይባላል አሁን በላይ ዘለቀ ተብሏል። አሁን ደግሞ እንደሆነ አይታወቅም። ወደ ከጎርጊስ በላይ ሄዶ ወደ ሾላ መሄጃ ላይ ማለት ነው። ሾላ ማለት ወደ ሰላሌ መሄጃ ሾላ እዚህ ወደ ከተቤ ሱልጣን አሁን ባለቤታቸው ወይዘሮ ወርቅ አበባ ገብረመድህን እዛ ይኖሩ ነበርና እዛ ወሰዷቸው። እዛው እንዳሉ አሁን መስከረም 2 መጣ። ንጉስ ወደቁ። መስከረም ደርግ በይፋ መንግስት ሆነ። ሌሎች ያው ታሪኩን ሁሉም ሰሚውን አንተም ታውቃለህ ምን እንደተፈጠረ። አሁን መስከረም፣ ጥቅምት፣ ህዳር፣ ታህሳስ እድገት በህብረት ታወጀ። ታህሳስ 12 ቀን ሲታወጅ አሁን የጠቅላይ መምሪያ እንትን አድርጎ ኪሮስ አለማየሁ ሻለቃ ኪሮስ አለማየሁ ሾሙ። አሁን ወዲያውኑ ምረት ስብ እንዴት አይሰጥም ለሚባል ከአዲስ አበባ ከርቸሌ ፍትዋሪ ገብረ ክርስቶስ የሚባሉ የኃይለ ሥላሴ ተቀናቃኝ የነበሩት ከኦሮሞ አካባቢ የመጀመሪያ ሁለቱ ፍትዋሪ ገብረ ክርስቶስ እንዳውም የሳቸው ከጣሊያን ጋር ችግር ነበረባቸው ተባለና ቀረ። የጀነራል ደጃዝማች ኃይለ ሥላሴ ጉክሳ አምቦ ላይ ነበሩትም እሳቸው ያጼ ዮሐንስ ልጅ ናቸው። እሳቸውም የጣሊያን ባንዳ ስለነበሩ አገር የከዱ ናቸውና እሳቸው ይቅር ተባለ። የጀነራል ገብረ ክርስቶስ ፍትዋሪ ገብረ ክርስቶስና የደጃዝማች ኃይለ ሥላሴ ጉክሳ ጉዳይ ወደ ኋላ ይጠናል ተብሎ ለጀነራል ታደሰ ብሩና ለጨመዳ ቦሩ በይፋ አዋጅ ብረት ተሰጥቷቸዋል ተብሎ በአዲስ ዘመን በዛሬቱ ኢትዮጵያ ታውጆ ገባ። አሁን ገቡ። መጨረሻ ላይ ወዲያ በምን እንድቀበላቸው የምለውን ነገር ጋሻይሌ ኡርጋ ጀነራል ታደሰ ካዝን ናቸው። እዚህ ቦንዳ ነጋዴ እዚህ ድራጎይል አካባቢ ጨርቅ ነጋዴ ነበሩ። አሁን እሳቸው ካቻምና ነው የሞቱት። እሳቸው ባሮ ቱምሳ፣ በቀለ መኮንን፣ ቄስ ጉድና ቱምሳ፣ ቀዲዳ ጎንፋ አሁን ልጁ ተረፈ ቀዲዳ የሚባል ዲሲ አለ። እንዳውም ጀነራል ታደሰ እንትን ስሉ ወደ ሜታ ወደ ሲሸፍቱ ይዟቸው እስከ አዲስ ዓለም በመኪና የወሰደው ይሄው ልጅ ነው። አሁን በህይወት ያለ ተረፈ ቀዲዳ ይባላል። የቀዲዳ ጎንፋ ልጅ እዛው አጠናተራ ጀነራል ታደሰ ብሩ ከሚሉበት ባሻገር የቀዲዳ ጎንፋ ቤት አለ። ለዘላለም አብሮ የኖሩና ሲታሰሩም ችግርም ሲገጥማቸው ከጎናቸው ቆሙት ካሰፋ ዱለና ከቀዲዳ ጎንፋ በላይ እሳቸውን ጀነራል ታደሰን ይረዳ ቤተሰብን ይረዳ የለም። እና በዚህ አይነት ሁኔታ ብረት ከተገኘ በኋላ ጀነራል ታደሰ የብሔራዊ ጦር አዛዥ ሆኖ እንዲሾሙ ተደረገ። እሳቸው ግን ያንን አልተቀበሉም። ሳይቀበሉ ሲቀር እድገት በህብረት ልዩ ክብር አማካሪ ሆነው ይስሩ ተብሎ ለሻለቃ ክሮስ ተመደቡ። ሻለቃ ክሮስ የሆነ መኪና ሰጥቷቸው ወደ ሸዋ ውስጥ እየተዛወሩ ህዝብና ዘማችን እንትን ይበሉ የሚል ነገር አሁን እንግዲህ ዘልዬ ወደ ዘመቻው ጅምር ላይ መድረሼ ነው ነገሩን ለማሳጠር ሄዱ። ወደ አምቦ፣ ጅባት፣ ሸነን፣ ኖኖ፣ ጊንጪ፣ ኦሎንኮሚ፣ ጌዶ ወደዚህ አካባቢ ሜታ ሮቢ ወደ ኋላ የሸፈቱበት ቦታ ሄዶ
ይሄን ሁሉ እንትን አደረጉ ተመልሶ መጡ ስብሰባ ተደረገ አሁን በነባሮ በነቀይስ ጉድና ቱምሳ በነ ጋሻይሌ ኡርጋ በእናቱ ረጋሳ ቤኛ እና እንደዚህ አዲስ አበባ በአብዛኛው ግን አዲስ አበባ ሰዎች ናቸው የተረፈው ግን ከምዕራብ ኦሮሚያ የሚመጡ ከወለጋ ነጋዴዎችና ትምህርት ያለ የተማሩ ሰዎች ነበሩ ገንዘብ ተዋጣ አንድ ቮልክስዋገን ተገዛች አዲስ አበባ 457 ቁጥሯ ታርጓ ትዝ ይለኛል ቮልክስዋገን ነች ተገዛች ያ ቦሌ ወደ ፍላሚንጎ ላይ ወደ ቦሌ መሄጃ ላይ ፍላሚንጎ ሆቴል ከሚባል ታወቀ ቡና ቤት አለ ከዛ ወረድ ብሎ ለጀነራል አዲስ ቤት በክራይ ተወሰደ እዛው ላይ ከፍተኛውን ገንዘብ ካዋጡት ጌስ ጉድና ቱምሳና ባሮ ቱምሳ ናቸው የተቀረው የቤተ ዘመድ ሰዎች ናቸው እሱን አልቆጥርም ግን በአገር ወዳይነት በአንድ ብሔራዊ ስሜት ንብረታቸውን አጥማቸውን ጊዜያቸውን ከሰውት መካከል እነዚህ ከምዕራብ ኦሮሚያ የሚወለዱት ቄስ ጉድና ወንድማዎች ቄስ ጉድና ቱምሳና ባሮ ቱምሳ ወደር የሌላቸው ሐቀኛና ደጋፊ ነበሩ ወንድም ያባቴም ወንድም በዚህ ውስጥ ተጠቃሚ ነበረ ጫካው እንደ ጀነራል ታደሰ እንኳን እንደ በግዞት ስለኖሩ ትንሽ እስረኛ ይሆኑ እንጂ ትነት ተሰሚና ነበራቸው ጨመዳ ግን በዱር ወደል ነው ሲንከራተት የኖረው አምልጧል ተያዘ ጨመዳ ለምንድን ነው በኃይለ ሥላሴ ሲፈልጋቸው የነበረው የመጫቱ ለማባልና ጀነራል ታደሰ ብሩ ጋር ያለፈ ተዋግቶ ከሸሹና ካመለጡት አንዱ ነው በቀለ ኡርጌሳ ጨመዳ ለሜሳ ቦሩ እነዚህ አንድ ላይ የኮናቸው ፈጥኖ ደራሽ የነበሩት ቦዲጋርዳቸው ነበር እንዳው ጨመዳ የጀነራል ታደሰ ብሩ ቦዲጋርድ ታደር የሚያስገቡት እሳቸው ናቸው እነሱ ዋናዎቹ ሲያዙ እነዚህ አመለጡ አመለጡ እነ ለሜሳ ቦሩ ሲያዙ እነ በቀለ ኡርጌሳ ሲያዙ በቀለ ኡርጌሳ መጨረሻ ላይ ስራቸውን ጨርሶ የአራት ቁጥርና 22 ቁጥር ይነዱ ነበር ከአምባሳ አውቶቡስ አዲስ አበባ ውስጥ ወደ አማኑኤል አካባቢ ቤት ሰርተው ይኖሩ ነበር በቅርብ ጊዜ ግንኙነት የለኝም እኛው ግን አባቴ ወንድም ጨመዳ አሁንም አለ ጡረታ ወጥቶ በኋላ እንዴ አሸፋፈታቸውን እንገሩን እስኪ ምን ታደሰ ሸፈቱ ከዛ በፊት አሁን ስለ ባሮ ጉዳይ እንትንና አሁን ስብሰባ ተደረገ ሁለት ጊዜ ስብሰባ ተደረገ በሁለቱም ጊዜ አሁን ምን ይመጣል ኮሎኔል ያለም ዘውድ ተሰማ የሚባል አየር ወለድ አዛዥ የነበሩ ሰውዬ ከደርግ ጋር ደርግን ለማፈን ሞክሮ ከደርግ አምልጦ ጎጃም ይገባል አሁን ደጃማ ከበደ ብዙነሽም ለጊዜው ዘወር ይላሉ ምንም ከወንጀል የለባቸውም ደርግ ብዙም አይፈልጋቸውም ግን ያው ድሮ ደጃዝማች ናቸው ድሮ ባለሟል ናቸው በሚል ከደርግ እንትን ይላሉ ሰውዬ የታወቁ የኦሮሞ ናሽናሊስት ነበሩ አንዳንድ ሰዎች አሁን እንትን በሚሉበት ጊዜ በአንዳንድ የኦሮሞ ምሁራን መካከል ምን ነበረ ኃይለ ሥላሴ ወድቋል ደርግ ስልጣኑን ጨብጦ ከተቆናጠጠ ያው አንድ ወጥ ሆነ ወታደራዊ ማንተን ይሆናል የኦሮሞ ጉዳይ አሁንም ያው ሌላ ሴንቸሪ ይፈጃል እና ኢትዮጵያ እየፈረሰች ነው ያለችውና ይሄ ነፍጠኛ ስራ እንዲፈርስ ትግሉ አሁን ነው እነሱም እየተባሉ ነው ያሉት በግራ ክንፎችና በቀድሞ ፊውዳሎች በነበሩ አሮጌ ነፍጠኛ ገዢ መደብና እነሱ ወገን በሆኑት በተማሩት የግራ ኃይል በሶሻሊዝም ሪዮት ዓለም በተሳከሩ እንትኖች ኢትዮጵያ እንትን ያለች ነውና የኦሮሞ እንትን ግፊት በዚህ ውስጥ እንትን ማለት አለበት ወይም ኢትዮጵያ ለሁሉም ህዝቦች ነጻነት የሆነች ሀገር ሆና ለማመሰ የምትችል ከሆነ የማይታመን ነው ግን የሚሆን ከሆነ ባቤት ውስጥ ኦሮሞዎች ተሳታፊ ግን የማይታመን ጥርጣሬ ኦሮሞ ሁሉ ጊዜ በኢትዮጵያ ወይንም በኢትዮጵያ መንግስት እምነት ኖሮት አቅም ተማረው ማልተማረው ስለዚህ ወልፈ ማመሰራት እምነት ከማጣት ነው ኢትዮጵያ ውስጥ ኦሮሞዎች አይፈልጉም የደቡብ ህዝቦችም ቢሆን ቦታ የላቸውም በሃይማኖትም ቢሆን የተቀረው ሃይማኖት ቦታ የለውም ስለዚህ አምነ ኢትዮጵያ ነኝ ብለ መቀመጥ ለአንድ ኦሮሞ ራስን ማታለል ነው እምነት የለም ጀነራል ሆነ የነበሩት ሁሉ መጨረሻ እነራስ ጎበና ጥሩ ኢትዮጵያ እንትን መንግስት መስራች ነበሩ መጨረሻ ላይ በምን ነው የወጡት በመርዝ በመግብ መርዝ ምንም እንትን የለም እነ ባልቻ አባ ነፍሶ ተሰልቦ በጀንደረባነት ዝርያ ልጅ እንዳይኖራቸው ተደርጎ መጨረሻ ላይ ሞቱት ኢትዮጵያን ከመሰረቱት ውስጥ ስለዚህ ለኢትዮጵያ መታገል በዛ ጊዜ ተስፋ አስቆራጭ ነበር ማለት በጣም ለኦሮሞ ተስፋ አስቆራጭ ነው ለዚህ ነው በግራ ኃይል ውስጥ ገብቶ ሶሻሊዝም መሬት ላራሹ ብሎ መታገልና ራስን እንደ ኢትዮጵያዊ ያቀጥረው እንትን ትዋረዳለህ ነገ
ምንም እንትን የለውም ለዚህ ነው እግራ ኃይሎ ሉሉክ በመይሶን ውስጥ የነበሩትን እነ ኃይሌ ፊዳ እነ ኃይሉ ገርባባ እነ ብርሃኑ ገመዳ እነ ሽመልስ ኦላና እነ ማን ነው ይሄ ማን ከሱዳን የመጣው ልጅ ማን ፊዳ ነው የሚባል ልጅ ሌላ እነዚህ በሙሉ የኦሮሞ ግራ ክንፎች እንዴት እንደቆሉ በደርግ እንዴት እንደተበሉ ይወቅ የትኛው ነው እምነት የለም አንተ በኦሮሞ ውስጥ በኦሮሞ ሆነ በኢትዮጵያ አብዮት ውስጥ ተሳትፌ በኢትዮጵያ ስርዓት ውስጥ እኩልነት ይኖረኛል እቺ ሀገር ለኔም ለአማራውም ለሁሉም ጋራ እኩልነት የተከባበረ ሁሉም የሚለው ነገር ዘበት ነው ማሆብ ቀድሶታል የሰው ልጅ ይለወጣል ቢባልም በትውልድ እንኳን ሲተኩ ማይለወጡ አሉ ብሏል even though man is said man is subject to change there are some even replaced by generations they will never show change in their progeny በዝርያቸው ውስጥ ለውጥ አይገኝም አንተ ኢትዮጵያ ነኝ የምትል ከሆነ ኦሮምኛ የሚባል ቋንቋ መኖር የለበትም ከክልል ብሔሮችን መብት የሚያስከብር ቋንቋ በክልል የመማር በክልል ቋንቋን ማሳደግ በክልል ፍርድ ቤት በቋንቋ ይሄና የለም ለምሳሌ ቅንጅት ተመልከት ያፓን ተመልከት የአንድነት ፓርቲ ምንድነው ጥላቻቸው ከወያኔ ጋር ጥላቻቸው ምንድነው የብሔር ክልል መንግስት ለምን ተቋቋመ ነው ህዝቦች ለምን በራቸው ቋንቋ አንድ ወጥ መጽሐፍ ቅዱስ የተጻፈበት አማርኛ ቋንቋ ያለ ኢትዮጵያ እንዴት አገር ነች ጋሎች በ19ኛ ክፍለ ዘመን መጥቶ ነው ኢትዮጵያን የወረሯት ይሄ አሁን የመጡት እንትኖች ይሄ ብሔር ክልል የሚባለው ነገር ዘረኛ ነው ዘረኝነትና የአንድ ህዝብ ብሔራዊ ነጻነት የዲሞክራቲክ የሰብአዊ መብት የተለየ ነገር ነው ዘረኝነት ስልጣን በያዘ ብሔር በሌላ ህዝብ ላይ ጭፍጨፋና ግድያን የሚያካሄድ ከስልጣን ጋር የሚመነጭ ነው ዘረኝነት ለምሳሌ ጀርመን ዘረኛ ነው ናዚዝም የደቡብ አፍሪካ መንግስት ዘረኛ ነው ኦሮሞ ስልጣን የለውም ራሱ ሁሉናውን አልተቀዳጀም የመኖር መብቱን አላገኘም በመሬቱ ላይ እየተወረረ ነው ሬሳ መቃብር እየታረሰ ነው የት ጋር ደርሶ ነው መንግስት ስልጣን ይዞ ዘረኝነት ሬዝም እንትን ነው የፓወር ጋር የሚሄድ ነው ስቴት ፓወር ጋር የሚሄድ ነገር ነው አሜሪካ ውስጥ ያለውን እንትን ሁኔታ በጥቁሮች ላይ በህንዶች ላይ ያለውን ሁኔታ ብትል yes ያ ሱፐር ስትራክቸሩን ይዞ ፓወሩን ይዞ ኢኮኖሚክ ቤዙን ይዞ ሌላውን የሚጨቁን ከሆነ ዘረኝነት አለ ገና ነጻነት የሌለው ባንዲራ የሌለው ህግ የሌለው ቋንቋውም በህልውና መብት የሌለው ህዝብ ዘረኛ ሊሆን አይችልም ለመብቱ የሚታገል የወላይታ ህዝብ ተነስቶ እኔ ኢትዮጵያዊ አይደለሁም በኢትዮጵያ ውስጥ መኖርም አልችልም መልሼ የወላይታን ኪንግደም አቋቁማለሁ ቢል የሁለተኛ የወላይታ ህዝብ ዘረኛ አይደለም ወይም የሀዲያ ህዝብ ዘረኛ የጋሞ ህዝብ ራሴን ችዬ ከሁሉም እንትን የራሴን መንግስት አቋቋማለሁ ብለ በነጋሻ ስፋ ጫቦ አካባቢ ያሉ ህዝቦች የጋሞ ሰዎች ምንም የጎፋ ሰዎች ቢታገሉ ዘረኛ አሰኛቸው አንደኛ አገር እና ወደ አንድ ነገር ግልጽ ላድርግ ባሮቱምሳ ለጀነራል ታደሰ ብሩ መውጣትም ሆነ መሞት እንትን የለውም በዛን ጊዜ የነበሩት 46 ሰዎች ናቸው በዛ ስብሰባ ላይ ተገኙት ፎቶግራፉ አለኝ እነማን እንደሆነ በቲቪ ላይ ቢሆን ላሳይ ይችላል የተደረገው ነገር ምንድነው ይሄው ነው ነገር ግን ስልጣን አልተቀበሉም የብሔራዊ ጦር አዛዥነታቸው የእድገት በህብረትን የክብር አማካሪ የተባለውን ነገር ለአንድ ሳምንት ያንን መኪና በተወሰነ ተሰጣቸው ይዞ ወደ ጅባት አካባቢ ሄዶ መጡ ከዛ በኋላ ሁኔታው እየጠፋ ጭራሽ የብሔር መብቶች ምንም ነገር የለም የመጫቱ ለማማበር ጉዳይ የለም የኦሮሞ ጉዳይ የለም የወላይታ ጉዳይ የለም የጋሞ ጉዳይ የለም የሽናሻ ጉዳይ የለም የአገው ጉዳይ የለም የቤኒሻንጉል ምንም የሚያነሳ የለም መደብ አብዮት ኢትዮጵያ ሶሻሊዝም ምናምን ብቻ ነው ስለዚህ ምንም አይነት ጆራቸው ውስጥ የሚጥም ነገር ጠፋ በመጨረሻ ላይ እነ ኮሎኔል አለም ዘውድ ተሰማ መነሳት እርግጥ እሱ ኦቨርስቲሜት ይሆናል እሳቸው ጎጃምን ይዘው ሰውዬው ተቀባይነት አላቸው ጎጃምን ይዘው እንትን ያደርጋሉ ደርግም ይፈርሳል ስለዚህ ሁለተኛ መንግስት አይሆንም የሚል ነገር በኦሮሞች አካባቢ እንትን ነበር እና ትንሽ አጋጣሚን ኦፖርቹኒቲውን እንጠቀም የሚል ነገር ተወሰነ እና ኮሎኔል ኃይሉ ረጋሳ ከጦር ፕሬዝዳንትነት ተናሉ እነ ሻለቃ አበበ ገብረ ማርያምም የደርግን ሁኔታ የተሰጣቸው ስልጣን ጥሎ ወጡ ስለዚህ አሁን ምንድነው የተፈጠረው እንደገና 26 የሞኑ ልጆች ወደ ሶማሊያ ተላኩ እንደ ደምሴ ተጫነ ገዳ እነ ሙሄ አብዶ እነ አቦማ ምትኩ እነ የለዘውገ እነ ሰለሞን ድባባ እነ አብዱል አዚዝ ጁኔዲ
26 ልጆች ABCD በሚል ግሩፕ ሶማሊያ ተላኩ ያም ምንድነው ዚያድ ባሬ ኦሮሞን ብሔራዊ ጉዳይ ይደግፋል የሚል ነገር ነበረ ያ አልሆነም ሶማሊያ ሲኬድ እናንተ ኦሮሞ ሶማሊያ አቦ ሆኑ ተባለ ለኛ ኦሮሞዎች ምንድናችሁ ነው ኦሮሞዎች አይደላችሁ ሶማሊያ አቦ ናችሁ ተባለ ወደ ሶማሊያ የተላከው ግሩፕ ተስፋ አጣ እስር ቤት ማቀቀ ሞቃዲሾ ማርካ ቡልሃዋይ ገባ እስር ቤት ማቀቁ ስለዚህ እነ ባሮ ተስፋቸውን እየቆረጡ መጡ በጎረቤት ሀገር ምንም አይነት ደጋፊና ወገና የሆነ መንግስት የለም ኦሮሞ ህዝብ ስለዚህ ጉዳዩ በመሃል ሀገር መነሳት አለበት ተባለ እነ ጀነራል እንነሳ ጊዜው ከመድረሱ የተመረው ነገር ተመጣ እንጂ ጀነራል ባሮ ቱምሳ ይውጡ ብሎ ተመልሶ ሄዶ ለመንግስቱ ነገር የሚለው ነገር እንደ ኃጢአት የተሞላበት ንግግርና እንትን ነው እኔ ሁለቱንም በተከ ያቃለው ግን በወገንነትና ባሳዳግነት ከባሮ ይበልጥ ጀነራል ታደሰ ብሩ የግል እንትን ያሳዳጊ ናቸው ይሄንን ግፍ ነው ነበርኩኝ እኔ ብቻ ሲወጡም የሻው መናገሻ አውራጃ ማሪ ዞታ ነበርኩ ተረፈ ቀዲዳ በመኪናው ይዞ እሳቸውን እስከ አዲስ ዓለም ድረስ ያመራው ይሄው እዚህ ዲሲ አለ አሁን መጠየቅ ትችላለህ መረንትሩን ምንም አካባቢው የገበሬ መረጃና ወደ ሜታ ከአዳ በርጋ እስከንት መሄጃውን ድረስ አጅቤ ሄጃለሁ ነበርኩኝ ነገር ግን ባሮ ቱምሳ በዛን ጊዜም አልነበሩም ውጡም አላሉም አብሬ መጣለው መሳራ ልካለው ሐኪም አለኝ ዶክተር አለኝ አለ ተብሎ የሚወራ በኦሮሞ አካባቢ ይወራል ካሸተፋ ይሄን ሰምቡት ማከላዊ ያለን ነው አንዳንድ የኦሮሞ ወገኖች በዚህ ድሮ ኦሮሚያና ጫት ማከል በነበከልቻ ማከል በነበረው ልዩነት ይካሰሱ ነበርና ጋሸተፋ ይሄንን ወሬ ይዘው ነው አሁን እንጂ በዛ ስብሰባ ላይ አልነበሩም ጀነራል ታደሰ ብሩ ሲወጡ ጋሸተፋ በዛም አልነበሩም መጨረሻ ላይ ያየኋቸው እሳቸውን አቶ ኃይለ ጊዮርጊስ ጣሶ የሚባሉ የመኢሶን አባል የሻው ክፍለ ሀገር አስተዳዳሪ የነበሩ መቂ ላይ ተደብድበው የእሳቸውን ጉዳይ ለማጣራት እንስንል አገር ግዛት አገር አስተዳደር ሲሄድ እዛ አየኋቸው ጋሸተፋን ማለት ነው በዛ ጊዜ ወደዛ ወደ እስር ቤቱ ከመግባታችን በፊት ያቦማን ምትኩ ስታነሳ ነበርና ሲያነሱ ነበርና እስኪ ስለ አቦማ አንድ ነገር ይንገሩ አቦማ ምትኩ በጣም ኮንሺየስ ከሆኑት የኦሮሞ ልጆች በጣም ብሩ ከሆኑት አንዱ ነው በጣም ከሚያስደንቀኝ ነገር አንድ ጊዜ ድርሰት ጻፉ ተባለ በየትምህርት ቤታችሁ ድርሰት ጻፉ ተባለ ግማሹ የትምህርት ቤታችን ዘበኛ ደጓ ክስቴ ምናምን እያለ ሲጽፍ የኩሽ አገር ውድመት ብሎ ያን ጊዜ በ5 ሳንቲም የሚገዛ ደብተር ነበርና የኩሽ አገር ውድመት የሚል አርሶ ይዞ ነው የጻፈው በአማርኛ ነው ጽሁፍ የሚሰራው አቶ ግዛው ይባላል ከባዕደ ማርያም ተመርቆ አስተማሪ የሆነ ሰውዬ ነበረ አደነቀውና አይንሳል በጣም ነው የአማርኛ ውበትንም አደንቃለሁ የስነ ጽሁፍ ችሎታንም በጣም አደንቃለሁ ነገር ግን በዘረኝነት ላይ እንትን ታዘነብላል አለ አቶ ግዛው ንጉሴ አይ እንደዚህ አለ ጋሽ ግዛው እኔ ዘረኛ ሊሆን የምችለው የመንግስት ስልጣን ይዞኝ ህዳጣን ብሔረሰቦችን ወይም ደግሞ ንዑሳን ህዝቦችን ለመፍጀት በኢኮኖሚ በፖለቲካ ፓወር ላይ ተመስርቼንም ባደርግ ዘረኛ ሊሆን ይችላልው እኔ እኮ አገርም የለኝም ባንዲራም የለኝም መንግስትም የለኝም ፖሊስ የለኝም ፍርድ የለኝም በምንድነው ዘረኛትን እንትን ማድረግ የምችለው አለው ያን ጊዜ ዶስ ኤራል ባክ ይሄን የምነግርህ በ1962 ባበሻ ነው ዩኒቨርሲቲም አልገባም ገና ነው እና በጣም ሀቀኛ የሆነ ልጅ ነበረ መጨረሻም ላይ የመን ላይ ትሬኒንግ ለመውሰድ እዚህ በጎሪላ ትሬኒንግ ሄዶ ከኢትዮጵያ ትኖግራ ኃይሎችም ጋር ተገናኘ እዛም ላይ አልተግባባም የብሔር አጀንዳችሁን ናሽናል ኩዌስችን አጀንዳችሁን አቅርቡ ሲባል ኢትዮጵያ ውስጥ ኢትዮጵያ ብሔርና ብሔረሰቦች ሀገር ነች ለአሁን ጊዜ አንገብጋቢ ጥያቄ የኤርትራ ጥያቄ ነው የሚል ነገር ኦኬ የኤርትራ ጥያቄ እነሱ የተደራጀ ኃይል አላቸው እየተዋጉ ነው ዓለም አቀፍ ድጋፍ አላቸው ሌላ ችግር የለም ኢትዮጵያ ውስጥ ወይ ለአሁኑ አንገብጋቢ የኤርትራ ጥያቄ ብቻ ነው ብሎ ቁጭ አሉ የኢህአፓ አመራር የነበረው በዚህ አይነት ከኢህአፓ እንትነት ጫፍ ባልደረሰም እና ከሙሉ በሙሉ ከኦሮሞ እንትነት ገባ በመጀመሪያም ላይ ተመልምሎ ወደ ሶማሊያ ሄዶ የሚቻል ወታደራዊ ትምህርትና ቢቻልም ዚያድ ባሬን ለማግባባት አክቹአሊ ዚያድ ባሬን ሳይሆን አንድ ጀነራል ጃማሮ ብለ የሚባሉ ነበሩ ግማሽ ኦሮሞ ግማሽ ሶማሊያዊ ኦሮምኛ የሚናገሩ ጀነራል ጃማሮ ብለ ጋር ተደረሰ
እንትና ደምሴ ተጫነ ገዳም እንደለው የመጀመሪያው ኤልኤፍ ቼርማን የነበረው ከመገርሳ ባሪ በኋላ እሱም ነበረ ቦማም ነበረ ይሄ ሙሉጌታ ሞሳ ባል ሆላንድ ላይ አለ ጀልዱ ልጅ እነዚህ ሁሉ ሄዱ እንቢያለው ፈጥሞ እንደዛ ያለ ነገር አታርሱም ተባለ የሶማሊያ ግዛት እስከ አዋሽ ነው የሚለው የሞቃዲሾ መንግስት የሞቃዲሾን አግራንዳይዝመንት ፖሊሲ የሚያራምድ እንጂ የሮማን ጥቅም እንትን የሚፈጽመው እንትን የሚያደርግ እንደገና ቆቀ አፋንጋላ የጋልኛ ብሎ ነው የሚጠሩት እንጥቅ እንዳማራው ያንን እንኳን የሶማሊያ ሬዲዮ መለወጥ አልቻለም ስለዚህ አንድ ሁለት ሰዎች ሆነው በጎባ በኩል በዶሎ ወዶና ዶሎ ባይ በኩል በባሌ በኩል ማለት ነው ተመልሶ መጡ የሶማሊያ መንግስት ፈጽሞ ሊቀበል አልቻለም ተባለ የሚቀጥለው ግሩፕ ተላከ እነዛ ልጆች ከታሰሩበትም ካሉበትም ተመልሶ ወደ መሐል ሀገር እንዲመሩ ተደረገ መጡ ገላሳም ነበረበት ገላሳ ድልቦ አንዱ አመራር ነበረ እዛ ሞቃዲሾ ውስጥ ተስፋ ቆረጡና በዚያድ ባሬ መንግስት ላይ ተስፋ ቆረጡት ውስጥ አንዱ ገላሳ ድልቦ ነበረ ዮሐንስ ባንቲ ይባላል ትክክለኛ ስሙ አዲስ አበባ ዩኒቨርሲቲ ተማሪ ነበረ እድገት መጣ ዘመተ ከዛ ወደ ሶማሊያ ከተላኩት ልጆች ከነባሮ ጋር በተቀነባበር ሁኔታ ከተላኩት አንዱ ነው ገላሳ የአቦባ መጨረሻ ምን ሆነ አቦባ መጨረሻ ላይ መሐል ሀገር ተመለሰ ሁላችንም አንድ የሆነ ንቃት የሚባል ነገር ገባን እና እሱ ወደ ሀንገር ዴሳ ሻልማት ወለጋ ውስጥ ተመድቦ በህቡ በመንግስት ስራ ከበር ሆኖ የወልፍንትን ወለጋ ውስጥ እንዲያራምድ ተደረገ እኔም ወደ መሬቱ ገባው ሌሎችም በወቅቱ በነበረው ህዝብ ድርጅት ውስጥ በጫት ከበር ውስጥ ገቡና ተናሉ መጨረሻ ላይ ቦማ ደርግ እንትን ያደረገ ሲመጣ ዋናው ጥያቄ የሚሊሻ ምልመላ የሚባል ነገር መጣ ሚሊሻ ማለት ገበሬ ከየቀበሌው 3 አምጡ የሚል ደርግ አዋጅ አወጣ በዛን ጊዜ ትላንትና መሬት የለንም አሁን ደግሞ መሬት ታወጀ ገበሬው ያስተባለ ዛሬ ደግሞ የሮሞ ህዝብ ባልተከፈለ ጦር እንትንስ ሄዶ እንዲማገድ መደረጉ ትክክል አይደለም እና ይሄኛውን እኛ የሶማሊያ መንግስት መስፋፋትም አንደግፍም ደግሞ የሌላ ሙርኮኛ መሆን አንፈልግም ነገር ግን የሮሞ ገበሬን በማቆጦርነት ሄዶ እንዲያልቅም አልፈልግምና በዚህ አይነት ሁኔታ ውስጥ በመሬዞታ ውስጥ ያላችሁት በህዝብ ድርጅት ውስጥ ያላችሁት በተለያየ መንግስት በአስተዳደር ክፍለ ሀገር አሰራር ውስጥ ያላችሁት እንዳለ ይሄንን ነገር ሙሉ በሙሉ ስራ እንዳይውል አድርጉ ተባለ ይሄ ነገር በዚህ አይነት ያው በወቅቱ የወልፍ ሙሉ አባልና ደጋፊ የነበሩት እንትናለ በጣም አክራሪ ነው ተብሎ ይወነጀል የነበረው የኦሮሚያ ግሩፕም በዚህ ላይ ድሮም ያለው ይሄ ነበር በኢትዮጵያ አብዮት ውስጥ አትሳተፉ መጀመሪያ አገር ለመመስረት እንታገል የሚለው የኦሮሚያ ግሩፕም በዚህ አይነት ቀድሞም አላማ ከጅምሩም በፊት እንደነ እጫታ ባላት ወደ አብዮት ውስጥ ወደ አዲሱ ዲሞክራሲ አብዮት ፕሮግራም የሚሉት ያልገባ ቢኖር የኦሮሞ ድርጅት ብቻ ነበርና አሁን እና ቦማ አስተሳሰብና የኦሮሚያ አስተሳሰብ ሞሮሌስ ተቀራረበ መጨረሻ ላይ ወደ ህቡ ትግል መግባቱን መረጠ ያለምንም እንትን ከሚኖርበት ጥሩ ደሞዝና ስራ ከናጃሚ አርጋው ድንቃ አባቷም በደርግ ከወዴሳ የኦሮሞ የመጀመሪያ ሻው ውስጥ ከተከፈተው የጦር ቤት ተይዞ ተደብድቦ ከተገደሉት ከአርጋው ድንቃ ልጅ ነው ከናጃሚው ጋር ሌሎችም ልጆች ሆነው ወደ ኢስተርን ፍሮንት ወደ ህቡ ትግል ገባ በዚህ አይነት በመስዋዕትነት ህይወቱን ሰጠ በጣም አቀኛና ምሳሌ ኤግዛምፕለሪ የሚሆን ሰው ነው በህይወቴ ውስጥ ታላቅ ምሳሌ ሆኖ ነው ብዬ አይደንቲቲን ካደረጉኝ ከቤተሰቦቼ ቀጥሎ እሱ ነው ለማለት ይችላልው እሱም የአዲስ አበባ ልጅ ነው አዲስ አበባ ነው አርበኞች ትምህርት ቤት ነበረ እርግጥ ነው ቤተሰቦቹ ዝርያቸው ከዌስተርን ኦሮሚያ ወይም ወለጋ ከሚባለው ነው የመጡት እዚህ እነ ጆቴ ሁሉ ወገኖች ናቸው ዝርያዎች ናቸው የንጉስ ጆቴ ሁሉ ዘሮች ናቸው ነገር ግን ምትኩዋቆ አባትዮ የተማሩ ናቸው የዲግሪ ሆልደር ናቸው ከአለማያ ስለዚህ ቀድሞ አዲስ አበባ ነበረ እዚህ አርበኞች ትምህርት ቤት ገብቶ ኤሌመንተሪውን እዛ ነበር የተማረው አገር ቤትም ሄዶ ወደ አገሩም ሄዶ ተመልሏል አብዛኛው ግን የአዲስ አበባ ልጅ ነው በምትኩዋቆ የአዲስ አበባ ልጅ ነው ከዛ እርሶ ታሰሩ በደርግ ዘመን አይደል አዎ ለምን ታሰሩ ያው የወልፍ አባላት ሲያዙ ከየቦታ እንትን ብለን የሸፈተውም ከተማም ውስጥ ያለው ሁሉም ሲያዝ አንዱ ትንኝ በዚህ አይነት ታሰርኩኝ እነማን ነበሩ እስር ቤት ውስጥ አሁን የሚያስታውሱት እነጋሽ ያተፋም እዛው ነበሩ ጋሽ ያተፋ ጫውን 7 ቁጥር ውስጥ የሆነ ሩም አለች በ7 ውስጥ በቁጥር ውስጥ እንደ ሌላ ሩም አለ እዛው ነበሩ እኔ ከጀምሩ ቆይቻለሁ እነሱ ሲያዙ እነሱ ራን 1980
ምናምን ነው እኔ ግን ከጀምሩ ከተማረኩት ልጆች ጋር ከጀምሩ እኛ ስንያዝ አንዳቸው አልተያዘም በኋላ ላይ በየቢሮክራሲ ውስጥ ነበሩትና በየስራ ቦታ ተከልሎ የኦሮሞ ነጻነት ጉዳይ እስከጋለጡ ድረስ የሚሰሩ ነበሩ ሁሉ እና አባብያ እንደገየ አስፋው እነ ፍቃዱ ማን ነው እነ አብዩ ገለታ እነ ኢብሳ ጉተማ እነ መኮንን ገላን እነ አህመድ ሁሴን እነ ሁሴን አህመድ ምን ሁሉ ልቅጠር እነ መሐመድ ጠይብ ከሰላሌው ልጆች ውስጥ እነ ጋሽሩ እነ መተለቃ ይገዙዋቄ ከሰራተኛ ማህበራት ውስጥ እነ ገዛኝ ካሳ ማን ምን ይልቅጠር ከአዲስ አበባ ብቻ 453 ናቸው ተያዙት ጋሽ አሰፋም ተይዘዋል ከተሰፋ እስር ቤት እያለው ያልተገረፈ ያልተዋረደ እስረኛ ቢኖር እኔ ብቻ ነኝ አለ እኔ አስተውሳለሁ ትክክል ነው ለምንድን ነው አንድ እኔ ይመስለኛል አንድ ሰውየው ወሰተፋ ከመንግስቱ ኃይለማርያም ጋር እንዳሉት በጣም በቅርብ ይታወቁ ነበር ሁለተኛ አንድ ያወጡት ጽሁፍ አለ እዛ ላይ ቅሬታ አለኝ ስለ ኢትዮጵያ ብቻ ትንታኔ አውጥቻለሁ ምን ነው አሁን የጫት አባላት እና የወለፍ አባላት ሲወጡ የድርጅቱ ወረቀ ማተምና የድርጅቱ ኦርጋን በሳቸው እጅ ነው ቀረው በጋሽ አሰፋ በኩል እጅ እና መጨረሻ ላይ በኦሮሞና በኦሮሞ እንደነፍጠኛ አድርጎ በዛ ጽሁፍ ውስጥ እንትን ብሏል አካቷል ይመስለኛል ያን ጽሁፍ በማውጣት ወደ ደርግ አካባቢ ሞር ቀረብ ለማለት ያሉ ይመስለኛል ያ ተገቢ ያልሆነ ጽሁፍ ነበር ጽሁፉን አንብቤያለሁ ብዙ ገጽ ያለው ጽሁፍ ነበር አብዛኛውን ግን በኦሮሞ እንትን ላይ ጥላቻ ላይ እንትን ያለ ነገር ነበር just self insult ብዬ ነው የምቆጥረው ጋሽ አሰፋ ጫቦ ከኦሮሞ ህዝብ ምንም አይለዩም ምሳቸው ኦሮሞ ናቸው ያደጉትም በኦሮሞ ህዝብ አካባቢ ነው በራሳቸው ኦሮሞ ናቸው የጋሞ ህዝብም ከኦሮሞ ተለይቶ አይታይም ኦሮሞም ከጋሞ ህዝብ ተለይቶ አይታይም ምን ዲፈረንስም እንዳለ አይገባኝም ኦሮሞ ነፍጠኛ ነው የሚለው ነገር አሁን ብቻ አይደለም ያን የሚሉ ነበር ማለት ነው በዛ ጽሁፍ ላይ ነው ጀመሩት በዛ ጽሁፍ ነው አዎ ከነባሮ መጥፋት ከነጫት አባላትና ከበጫት ውስጥ ከእንትን ብሎ ከገቡት ተጣልለው ከገቡት የወልፍ አባላት መጥፋት ጋር ወደ ጥላቻ እንትን አባን አለለም እንደው አለለም በመጥተው ያልተከፈለ አይነ ነገር መስሏቸው ተከፉ መሰለኝ መጨረሻ ላይ ያ በዛ ጽሁፍ ላይ በኦሮሞ ህዝብ ላይ ጥላቻ ያለው ነገር ወደ 4 ገጽ ሆናል እንደዛ ውስጥ ኦሮሞ ተላይቶ ማይሶና ጫትን እየተጠቀሱ ትሉ ወዲያው ነው ታወቀ ግን አልቀረላቸውም ሳቸውም ታሰሩ ደርግ ደግሞ ሳቸውን አሰበው የኦኤልኤፍ አባል ናቸው ሆን ብሎ አብሮ ተደራይቶ አሁን የመረጃ አቅራቢ ሆኖ ወደ ኋላ ቀርቶ እቺን ጽሁፍ ያወጣው ለማስመሰል ነው ብሎ እንትና ብራኑ ከበደ የሚባል የደርግ ዘመቻ ማብሪያ እንትን ነበር የምርመራት የነበረው ብሎ ለተኮላ ለኔ መርማሪ ብሎ እኔ እንዳውም ተጠይቃለሁ አሰፋ ጫቡ ጋር ሲታወቅ ነበር ወይ ሲለኝ አይ ድሮ አንድ ዘመዴ ጋር ሲቪል አቪዬሽን ይሰሩ ነበር ማን ነው አየር መቆጣጠሪያ ይሰሩ ነበርና በዛን ጊዜ ነው ማቀው በተረፈ ጋሽ አሰፋን አብሬ አልሰራም አንተ ገሙ ጎፋ አልሰራውም አንድ ጊዜ የእድገት ህብረት በክሮስ አለማዩ የተማሪዎች ይሄ ኢቫኩዌሽን ጉዳይ ማጣሪያ ሄጃለሁ አዎ 40 ምንጭ ሄጃለሁ ተላይ አንድ 4 ቦታ ደርሻለሁ በተረፈ እኔ ከጋሽ አሰፋ ጋር በትክክል እንትን ብዬ ማግምናገረው ነገር ተናገርኩኝ ለምንድን ነው ሌሎቹ ሲጠፉ እነባሮ ሲጠፉ እሱ ያልጠፋው አሉኝ እኔ እነባሮም ሲጠፉ አላቀም እነባሮም ሲጠፉ አላቀም ነጋሽ አሰፋ ለምን እንዳልጠፉ ለምን እንደሚጠፉ አላቀም እኔ ጋሽ አሰፋ ጫቦንም ሆነ ከወንድምየውም ጋር እሸቱ ጫቦ ጋር ወንድም ጓደኛ ነኝ በጣም ጓደኛ ነን በተረፈ እኔ ጋሽ አሰፋን ማቆ እንደ አንድ ብሔራዊ ዲሞክራሲያዊ አብዮት ፕሮግራምን ተቀብሎ የሰፊን ህዝብ አብዮት የሚያራምዱ ናቸው ከጭቁን ብሔር የሚወለዱ ናቸው ብየት ብሔር ብሎ በጥፊ አንድ ጊዜ በእንትን አይኔ እስከሚጠፋ ድረስ በታኝ ተኮላ ዋሽህን ሱኦልፍ ነው ያለው ብሔር የምትለው ቋንቋ አልፈለገም ብሔር አንድ ጭቁን ብሔር ናቸው አባል ናቸው ተወላጅ ናቸው ሲል ብሔር የሚለው ነገር ደርግ ውስጥ ኢትዮጵያ ውስጥ ተቀባይነት የለውም
ምን ነው የሚባለው ታዲያ ዝም ብሎ ጭቆና ብሔረሰብ ጎሳ ምናምን ነገር ኦኬ ጎሳ አነሰነሰ የቦረና ለምሳሌ የኦሮሞ ብሔረሰብ ከማለት የቦረና ኦሮሞ ከማለት የቦረና ብሔረሰብ የጉጂ ብሔረሰብ የሸዋ ኦሮሞ ብሔረሰብ ተብሎ ነበር የሚጠራው አነሰነሰ አርጎ ነው እነ ጋሞን እነ ጎፋን በጨንጫቃው ይሉ ስሙንም አይጠሩም ወላይታን ጭራሽንም ስም አይጠሩም ኦኬ እና ሀዲያ እንደ ከምባታና ሀዲያ አውራጃ ብሎ ነው የሚጠሩት እንጂ ብሔረሰብ ይሁኑ ብሔር ይሁኑ ስማቸውን አነሱም ስንት አመት ታስሮ ወጡ እርሶ 7 ከአሰፋ በፊት ነው የወጡት ከአሰፋ በፊት ነው የወጡት በኋላስ ወጥቶ ወደ ራሱ ግል ኑሮ ተዞሩ አሁንም ወደ ትምህርት ተመለሱ ወደ ትምህርት ገባሁኝ ወደ ትምህርት ቤት አዲስ አበባ ዩኒቨርሲቲ ወደ ህግ ትምህርት ቤት ተመለስኩኝ ለመመረቅ የሆነ ሳምንት ሲቀረን መልሶ ማቋቋም ብሎ ወደ ዘመቻ ወደ መልሶ ወደ መተከል የሚባል ነገር ልክ ወጥቼ እንግዲህ በአንድ አመቴ ማለት ነው ቀረን ክሬዲት አወርስ ትንሽ ነበሩና ወጣሁኝ አንድ ልጅ ዘመዴ ነበርና ይሃፓ ነበረ ከጅሁር እጁን ሰጥቶ የገባ ጽጌ ያለነ ቢባል ለው ስኩል ነበረ ሞተ እሱን ለማቅበር እድል ሰጠኝ ብዬ ከዘመቻው ቀረሁኝ ግብርናም እየሰራው ስለነበረ እዛ ግብርና አካባቢ ዘመቻ ቀረው ብዬ አልነገርኳቸውም ወደዛ ሳመልሱም ብዬ እዛ ግብርና እሰራ ነበረ ከዛ በኋላ ይሄውን ጋሽ በቀለ ገለታ ጋር ወደ እንትን ጋር ሲሄድ አይ እስቲ አሰፋን አናግርና ምናምን አንበይ እሱ ግል ጉዳይ ነው በቀለ ገለታ ያውን ምድር ባቡር ስራ አስኪያጅ ነበርና አሁን ቀይ መስቀል ማህበር ነበር ድሮ የግሩፕ አባል ነው የኦሮሚያ መስራች አባል ነው ኢትዮጵያ ውስጥ አብዮት አንሳተፍም የኦሮሞ ኮስችን ነው none of our business ኢትዮጵያ አብዮት እና መደብ ካለው ግሩፕ ውስጥ አንዱ ነውና ይታወቁ ነበርና አንድ ነገር ላከኝ አልሄድኩም በዛ ጉዳይ ጋሽ አሰፋ ጋር በዚህ አይነት ተላይተን ቀረ ነገር ግን በጋሽ አሰፋ አነጋገር ውስጥ የሼቱ አራርሶ በ1962 ባባሻ 1968 or 9 አካባቢ ሜሶን አገር ውስጥ እንትኑ ሲመሰረት አበራይ ማዳብ ዋዱ ይሄ ካዱ ይባላል ጭላሉ አግሪካልቸራል ዴቨሎፕመንት ዩኒት ይባላል ሆኖ እሼቱ አራርሶ አዲስ አበባ ሆኖ መስፍን ካሱ የሚባል መሪዞታ ይባል በነበረው ዩኒቨርሲቲ ሚኒስቴር ይባል ነበረው ሆኖ እኔ እነዚህ ሰዎች ራሴን እንደማቅ ነው ማቃቸው መስፍን ካሱ ሎ ስኩል እኔ ሲኒየር ነው በደንብ አቃለሁ እና ሜሶኖች ናቸው እንጂ እሼቱ አራርሶና ጋሽ አሰፋ እንዴት ቁጭ ብሎ ሻሸመኔ ላይ ስለ ጫት እንደተነጋገሩ ያ ነገር በጣም እንደህልም ነው ታየኝ ይታወቃሉ እንደምታውቀው አቃለሁ ኢዛይ ትሩ ግን ሜሶን የነበረ ሰውዬ ስለ ጫት ሜሶን በኋላ ነው ወደ ሜሶን የገባሉ እኮ ነው ከጅምሩ ሜሶን ነው ገና አብዮት ሳይመሰረት እኮ ሜሶን አስኳል የነበሩ ናቸው ከሰናይ ልኬ በስተቀር እነዚህ ሰዎች ራሱን ችሎ የገባ ሰው ቢኖር ሰናይ ልኬ ነው ጋሽ ተስፋዬ ደበሳይ በኢሃፓነት በዲሞክራሲያ ሳይሆን በአብዮት ነው የገባው አብዮት የሚባል አብዮት ቀይ ፈለግና ዲሞክራሲያ ዊንጎች ናቸው ተዋህዶ ኢሃፓን የፈጠሩት ጋሽ ተስፋዬ የአብዮት ዊንግ አባል ነበር ማርቆስ አጎስ ጌታቸው ማሩ ጸጋዬ ገብረመድህን ተስፋዬ ደበሳይ እነዚህ የአብዮት ዊንግ አባላት ነበሩ አብዮቶች ቦናፓርቲስት ሪጂም ይላል ደርግን የዲሞክራሲ አባላት ደግሞ ፋሺስት ጁንታ ይላሉ ቀይ ፈለጎች ደግሞ ዋርሎርድ ገቨርንመንት ይሉ ነበር መጨረሻ ላይ ስብሰባ ተደርጎ ይሄ ነገር ይቅርና ጸረ ፋሺስት ግንባር በሚል ነገር የኢትዮጵያ ሊበሬሽን ኦርጋናይዜሽን በቀድሞ ስማቸው ያፋ የነበረው ወደ ኢፒአርፒ ለማለወጥ በመለስተኛ ፕሮግራም እንስማማ ተብሎ በመጨረሻ ተጋደሉት በዚህ አይነት ነው ያፋና የዲሞክራሲያና የአብዮት ልዩነት ነው መጨረሻም ያፋጃቸው እና anyway እነዛን ጊዜ ለማለት የፈለኩት ከጅምሩ ከቅድመ አብዮት ጀምሮ እነ መስፍን ካሱ ጋሽ አሰፋ በደንብ ያውቃል ሎ ስኩል የነበረ መሬትና አዋጅ ካወጁት ሲዳሞ ውስጥ ከ80 ጋሻ መሬት የነበራቸው በክላስ ሱሳይድ ራሱን መሬት ላዋጁን ካረቀቁት አንዱ ነው ዘገየ አስፋው ተስፋዬ ደበሳይ አለማንተ ገብረስላሴ ፍቃዱ ዋግጅራ መስፍን ካሱ
ዮሴፍ አዳነ ይሃፓ መሪ ነበሩት እህታቸው ንግስት አዳነ የመይሶን አባል ሴንትራል ኮሚቴ ነበረች መሬትን አዋጅ እዛው ነበርኩኝ ካረቀቁ ሰዎች አንዱ ነው እንደዚህ ሰዎች የመይሶን አበራ ማን ነው ይሄ የዋዱ ሰውዬ አበራ የማን አብ ዮሴፍ ፐርሶኔልን ዋዱ ካዱ ይችላሉ አግሪካልቸራል ዴቨሎፕመንት ዩኒት ይባላል ይሄ ከአብዮት በፊት ያለው ነው ማውራ በዛን ጊዜ አገር ውስጥ ከተመሰሉት የመይሶን ሴሎች አንዱ ነበሩ የኦኤልኤፍ ሴል ደግሞ በነባሮቱም ሳንተን ተብሎ ኤቭሪ ፍራይዴ በድሉ ህንጻ ስር እንገናኝ ነበር ደረጃ መዳበጅ ድርጅት የሚባል እንደ ሌንጮ ለታ ይሰሩበት ከነበረ ነበሩ እዛ ውስጥ ደግሞ የመይሶን የራሱን ሰላ ያስገብቶ ሽፈራው ጀሞ የሚባል አሁን አገር ቤት ያሉ ሰውዬ ኢኮኖሚስት የነበሩ ከዛ ከኦኤልኤፍ ድሮ ከጥናት ክበብ ከነበሩ ውስጥ መይሶኖች ደግሞ ራሳቸውን ሰው አቶ ሽፈራው ጀሞን አስገብቶ ነበር እና በተረፈ ሼቱ አራርሶ ከጀምሩ ጀምሮ የመይሶን አባል ነበር እንጂ never has been ከመይሶን ውስጥ ዊዝድሮ ያደረጉትና የራሳቸውን ትግል ካቋቋሙት ደግሞ ሄኖክ ክፍሌ ዳዲ ደጃዝማ ክፍሌ ዳዲና ይሄ ታምራት ከበደ ይሄ ጀነራል ከበደ ገብሬ ልጅ የአጸደ ገብሩ ልጅ ማለት ነው የካንቲባ ገብሩ ልጆች ማለት ነው እነዚህ ከመይሶን ወጥቶ ሌላ እንትን ህዝባዊ ትግል የሚባል ነገር አቋቋሙ በተረፈ እሼቱ አራርሶ ከጋሻ ሰፋ ጋር ቁጭ ብሎ ስለ ጫማ በስረት ማለቱ እሱ ነገር በጣም ይገርመኛል የማከላይ ኮሚቴ እኮ አባል ነው ከንትላ አብዮታዊ ኢትዮጵያ ቅጽ 3 ቁጥር 7 መይሶን ከሞቃዲሾ ምን ይላል ብሎ ደርግ ካወጣው ምትሉ ላይ ብታይ ይሄው ነው እንትን ሰውየውም በሬዲዮ ሞቃዲሾ ሬዲዮ ኢንተርቪው ተደርጎ የሰጠውና እንትን ተመልከት መቼ ነው መይሶን ይሆንኮ አሁን ለምንድን ነው ከደርግ እንትን ያላችሁት ቃል እሼቱ አራርሶ ከመሞቱ በፊት ነፍሱን ይማረውና እዛ እንትን በለው ከዛ እስከ ለተሞቱ ድረስ ባቶ አማኑኤል ወልደ አማኑኤል ድባላ የሲዳማ ሊብሬሽን ፍሮንት መሪ መረበሩና በሶማሊያ እንትን በሼቱ አራርሶ ማከል በነበረው ሁኔታ አለመግባባት ሰውየው ተገደሉ እስከ ተገደሉ ድረስ የመይሶን አባል ነበሩ ሞቃዲሾም የነበሩት በመይሶንነት ነው እና ማነው አቶ አሰፋ የታሰሩት ነጻነት የምትባለውን ጽሁፍ በመጽሐፋቸው ነው ኦኤልኤፍ ነው ብሎ ተጠርጥሮ ነው እርሱም በሚገባውት እኚህ ሰው ከኦሮሞዎች ጋር በጣም ወገናቸው ናቸው ምንም እኔ አሰፋጫው ከኦሮሞ ህዝብ ላይ ይቻላልም እስካሁን ድረስ ራሳቸው ለይቶ እንትንም አሁንም ቢሆን አሰፋጫቦ ደርግ እኔ እንደሚመስለኝ ኦሮሞዎቹ በሚጠፉበት ጊዜ ደርግ ጥርጣሬ ጋሻ ሰፋን ያለው ብራኑ ከበደ ነው I'll be surprised if he knows about this or not ሻለቃ ብራኑ ከበደ የምርመራ ማምሪያ ኃላፊ ናቸው እንዳውም ሌላ ሰው የተቃውሙን ነበሩ ለምን ይያዛል ሰውዬ ተጠቅመውበታል ኦሮሞዎች ተጠቅመውበት ነው እንጂ እዚህ ጉዳይ አይደለም ተብሎ የተከራከሩላቸውም ነበሩ ሻለቃ ብራኑ ነው አውቆ ነው እነሱ ወኪል ነው ብሎ አንድ የጥርጣሬ ይሄ ነው ሁለተኛ ደግሞ ያቺ የወጣችው ያጽፍ ነጻነት ቁጥር የመጽሔቷ ኦርጋን ነው የጫት ኦርጋን ነው ነጻነት ማለት ኦሮሞዎቹ ደግሞ በኦነግ በኩል ያሉት በኦኤልኤፍ ኦሮሞ ነጻነት ግንባር ያሉት በከልቻ የሚባል ያውጡ ነበር በኋላ ደግሞ የፊልዱ ደግሞ ሰገሌ ቦሶና የሚባል ይወጣ ነበር ያ የኦኤልኤፍ እንትን ነው በጫትነት ይወጣ የነበረ ጋዜጣ በኢትዮጵያ ጭቁኖች አብዮታዊ ትግል በሚባለው ድርጅት ይወጣ የነበረ ነጻነት የሚባለው ነበር እንዳውም እስር ቤትም ከርቸሌም የሆነ ቡድን ነበር ማዕከላዊ ነጋሻ ሰፋ ወደ ማዕከላዊ አልወረዱም ወደ ከርቸሌ አልወረዱም ግን አልወረዱም እንትንም ሲጋው የዚህ አይነት ድርጅት አባላት ነጻነት የሚባል የእግር ኳስ ቡድን ተቋቁሞ ነበር ከርቸሌ ውስጥ ኒያላ ነጻነት ወዛደር እንደዚህ የተወሰኑ እግር ኳሶች ነበሩ የነጻነት ካድሬዎች ነበሩና ነጻነት ደጋፊዎች ነበሩት ነጻነት የሚባል እግር ኳስ አሮር ሻለቃ ኃይሌ ወልደ ጊዮርጊስ ኮሎኔል ኃይሌ ወልደ ጊዮርጊስ የአዲስ አበባ ወህኒ ቤት አስተዳዳሪ ምንድነው ይሄን ነገር ነጻነት ምን ማለት ነው ሲባል ዛሬ በጥፋታችን ተሳስተን በአብዮታችን ለማረሚያ እዚህ ቢያስቀምጠንም እንደገና ነጻ ወጥተን
ከነጻው አብዮቱ ነጻ ካወጣው ህዝብ ጋር በነጻነታችን እንጆይ እንደምንካፈል ስለምናምን ነው ነጻነት ያለው ብሎ መልስ ሰጡ። ጥርጣሬ ነበረ። ከዚህ ውስጥ ጫቶች ተደራጅተዋል የሚባል ነው በዛ ቡድን ምክንያት። እነጋሽ አሰፋ ግን ላይ ነበሩ ያን ጊዜ በዚህ ጉዳይ ውስጥ የሉበትም። ነገር ግን የደርግ የሻለቃ ብርሃኑ ከበደ በኋላ ተረሽኗል። እሳቸውም ወዛይ ለሰደድ ምናምን እዛው ደርግ ውስጥ ያለ የተወሰነ ያላቅ አዶንኬ ባዳል ራሳቸው በርስ ተባልቷል። ኤኒዌይ ሰውየውን ጋሽ አሰፋን ያዛዘው ሻለቃ ብርሃኑ ከበደ ነው። ምናልባት ተገርፎ ስም ጉዳዩን ያሉም ስምም የጠሩ ሊኖሩ ይችሉ ይሆናል። የሌሎች ኦሮሞዎች መጥፋት እንደ ሰውዬ አብሮ ነበር እንዴት አቅም ለምን አልነገረንም የሚል ነገር የሚኖር ነገር አይነት መሰለኝ። ሁለተኛ ያቺ ነጻነት የሚባለውን ቁጥር ጫት ከፈረሰ በኋላ ኦሮሞቹ ወደ ኦነግነት ተጠቃለው ለህይወታቸው ግማሹም ለህይወቱን ለማትረፍ ግማሹም ለትግል ጫት ቦታ አጣ። ምክንያቱም የመይሶን የትግል ስልት ለውጥ ብሎ ዲሞክራሲ ያለ ገደብ አሁን ነው ብሎ ሲወጣ ኢማሌዲ ስብሰባ ላይ የጫት አቋም በመሰረቱ በመይሶን ዲሞክራሲ ያለ ገደብ አሁን ነው ያለውን በጽንሰ ሐሳብ ደረጃ እንቀበላለን አናውግዝም ብለዋል። እነጋሽ አሰፋ ማለት ነው። በዛን ጊዜ ጫትን ከመይሶኖች ጋር ፈረጁ። ስለዚህ እውነተኛ የጫት አባላት ሪስክ ላይ ነበሩ ማለት ነው። ሌሎቹ የወለፈ አባላት እዛ ገቡ የወለፈ አባላት ናቸው። ትክክል ነው። አልክድም ያንን እንደ ስራክ በላይኔ የአፓ ማከላይ ኮሚቴ አባል ሆኖ የመይሶን ማከላይ ኮሚቴ አባል ሆኖ እንደ ፍቅሬ መድን ያስገደለ የዋን ፔንታጎን አለክ ድርጅት ውስጥ ገባል። ዲማኖጎ የመለሪት አባል ሆኖ ቼርማን ሆኖ ገብቷል። የወለፈ አባል ሆኖ ይሄ ድርጅት መግባት ያለ ነገር ነው። እኔም በኢፒአርፒ ውስጥ ገብቼ ሰርቻለሁ። በኦሮሞ ነኝ ውስጤ ኦሮሞ ነው። ኢፒአርፒ አምኜ አልተገባውም። በኢፒአርፒ ውስጥ አገልግያለሁ። አልዋሽም። ይሄ ድርጅት ውስጥ ሰርጎ መግባት ያለ ነገር ነው። ከአሰፋ ጉዳይ ውስጥ ሳንወጣ አቶ አሰፋ ምንድነው ያሉት? እዛ በእነሱ ሀገር ያለ ኦሮሞ ነው ነፍጠኛ እንጂ ምንም የአማራ ነፍጠኛ የለም። ምንም ሳይሆን ያው ብዙዎቹ ኦሮሞ እንደሆኑ ነው የነገረን። እርሶስ ከሚያውቁት ነገር የኦሮሞ ነፍጠኛ አለ እንዴ? ነው የኦሮሞ ነፍጠኛ የለም። ነፍጠኛ ማለት በመጀመሪያ ሁሉ አማራ ሁሉ ነፍጠኛም አይደለም። እንደመጀመሪያ ነፍጠኛ ማለት የታጠቀ የገዢ መደብ ሰራዊት ሆኖ ወይም ደግሞ የገዢ መደብ ሆኖ ከአማራው ክፍል ከትግራይ ክፍል ወጥቶ የደቡቡን ህዝብ የወረረ ማለት ነው። ወሮ በማደሪያነት በአስገባሪነት በገዢነት በደቡብ ህዝብ ላይ በኦሮሞ ላይ በጋሞ ላይ በሀዲያ ላይ በከምባታ ላይ በሶማሌ ላይ በማጂዎች ላይ እነ መኮንን ዶሪ ህዝቦች ላይ በቤኒሻንጉሎች ላይ አለዝም በውጣውጦች ላይ በአጎ ላይ በአፋር ላይ በሶማሊያ ላይ ዘራቸው ከነጭራቸው አፋቸው ቋንቋቸው እስከጠፋው በአርጎባዎች ላይ የሰፈረ የገዢ መደብ አርሚ ማለት ነው። ኮሎኒያል ሴትለር አርሚ ማለት ነው። ነፍጠኛ ማለት አርሚ ማለት ነው። ኮሎናይዘር ማለት ነው። ኦሮሞ በማንኛውም ስርዓት ውስጥ በኢትዮጵያ ስርዓት ውስጥ ቦታ ኖሮት ከተገዢነት ከገባሪነት ቋንቋውና ባህሉ ከመናቁ በስተቀር ገዢ ሆኖ ነፍጠኛ የሚለውን ነገር አርምድ ጀንትሪ ኮሎናይዘር ሴትለር ሩለር the army of the conqueror ሆኖ የኖርበት የለም። በጋሞ ጎፋ ውስጥ በአንድ ደጃንማይ ማናቸው የሚባሉ ከመሬት ጋር ህዝብን የሚሸጡ ነበሩ። በዛን ጊዜ ተራራ አሁን ጋሞዎችን ብትወድ ወደ ጎፋ ብትወድ ወደ ጨንቻ ብትሄድ ኮረብታማዎች ቦታዎችን ይዟሉት የአማራ ገዢ መደቦች ነበሩ። እርግጥ በብረት ጊዜ በእንትነት አንድ ጊዜ በክሮስ አለማየሁ 14 ሰዎች ሆነን ዝውውር እናደርግ ነበር በየጣቢያው ሄጄ ጋሞ ጎፋን በትክክል ያወቁት በዛ ጊዜ ነው። ከዛ በፊት ዘመድ ጥየቃ አንድ ጊዜ ጨንቻ ሄጃለሁ ከአብዮት በፊት መስመሩን እንጂ አላውቅም። እንዳውም የሄድኩት ቦንኬ የምትባል ከወላይታ አልፌ ወደ ጋሞ ጎፋ ስትሄድ ቦንኬ የምትባል አንድ ፓርላማ የነበሩ ሰውዬ ነበሩ። እዛ ፍተራሪ ከታ ካምቦ ይባላሉ። ጋሻ አሰፋ በደንብ ያውቃሉ። ፍተራሪ ከታ ካምቦ ጋር አድሬ የሳቸው ልጅ ፓርላማ ውስጥ ነበረ። እሱ ባላንድሮ ባይዞኝ ነው ለመጀመሪያ ጊዜ በህይወቴ ጋሞ ጎፋን ያየሁት። በዛን ጊዜ አንድም ኦሮሞ አላየሁትም። ያየሁት
ኢሚን ጉራጌ ነጋዴዎችን በብዛት አላየው ያየው ተማሪዎች ናቸው ቋንቋው አምኑ ከተማው እንዳለ አማርኛ የሚናገሩ ናቸው አንድ ሰውዬ በአገር ግዛት ሚኒስቴር ውስጥ የክፍለ ሀገሩ ዋና ጻፊ የነበሩ የሚዛመዱን አቶ ሰብስቤ ቦባ የሚባሉ እዛ ተረሽነዋል አሊ ሙሳ ወል ጋሻ ሰፋንም ያሟቸዋል እኔ ጋሻ ሰፋን በዛ ጉዳይ ውስጥ አላስገባም ይሄ ከነፍጠኛ ጋር ወግኖ አሁን ጋሻ ሰፋ በሞተው ሆነ ባለው በኦሮሞ ህዝብ ላይ ከሚያከዱን ዘመቻ ዝም ብሎ ይሄ ቲት ፎርታት አይነት ድንቆሮ እንትን እንትን አይደለም ጋሻ ሰብስቤንም ጋሻ ሰብስቤ ቦባን የገደሉት ሻለቃ አሊ ሙሳ ናቸው አንግዜ ሻለቃ ነበሩ በኋላ ጄኔራል ሆነው በያኔ እጁ ራሳቸውን ገለዋል በእነ ንጋቱ ሁሉም አማማት ጋሻ ሰፋን አልወነጅልም እንዳውም በዛን ጊዜ he was in the Ministry of Interior እና ንጋቱ ሁሉንም አላሰረም በሳም ጉዲያ ውስጥ የለበትም ንጋታ በጋሞ ጎፋ ውስጥ ሞታለች በጋሞ ጎፋ ውስጥ የሞተው የተገረፈ ሁሉ ያሰፋ ጫቦ ስራ ነው ብሎ እንደ ነፍጠኞቹ ዝም ብሎ ከመሬት ተነስተው በዛ ውስጥ አልገባም ነገር ግን ኦሮሞዎች ነፍጠኞች ሆነው ጋሞ ጎፋ ነበሩ ወይ የምለውን ነገር አንድም እኔ ፖሊስ እንኳን አላየሁም አንድ ጊዜ የፖሊስ አዛዥ ሆኖ ማን ገመዳ ደስታ ገመዳ የሚባሉ ለሶስት ወር ነው ለአራት ወር ሄደዋል የፖሊስ አዛዥ ክፍለ ሀገር ፖሊስ አዛዥ ሆኖ በደርግ ጊዜ ዳሶል ከሰውየውን ከዛ አንስተው ወደ ትግራይ ላኳቸው በተረፈ ኦሮሞ እንደውም ከጉማይዴ ወረዳ በስተቀር ያ የጉጂ ኦሮሞ እንትን ነው ክልል ነው በዛ አይነት አለ እንደ ኦሮሞና ጋሞች ደግሞ በመልክም በምንም በጋብቻ በጣም ምን አልጋሻም አብሮ የሚኖሩት ልጆቻቸው እና ጭምር ማን እንደሆኑ ራሳቸው ይናገሩ ነው ምን ማለትም ኦሮሞ ሆኖ ነፍጠኛ ሆኖ ቀርቶ በሴትልመንት እንኳን ለምሳሌ ሞፈር ዘመት ገበሬ ሆኖ ነጋዴ ሆኖ ፖሊስ ሆኖ እዛ ጋሞ ጎፋ ውስጥ እኔ ኦሮሞን ፈጽሞ አላየሁም ምክንያቱም በሚሄድበት ጊዜ ኦሮምኛ የሚናገር ወገን እንትን ብዬ እንደው ቤታቸው ለማደር አብሬ ፈልግ ነበር አላገኘውም nothing ኦኬ እና ፈጽሞ ይሄ ነገር ሐሰት ነው የተዛባ ነው is well educated ጋሻ ሰፋ እንዴት አድርጎ ኦሮሞን ህዝብ ነፍጠኛ ኦሮሞ ነፍጠኛ ብሎ እንደሚጽፉና እንደሚናገሩ በጣም ያሳዝነኛል ነፍጠኛ ማለት what does it mean አጥቂ ማለት እኮ ነው በነፍጥ በጠመንጃ ኃይል ሌላውን ያቀና መሳሪያ ይዞ አርምድ የሆነ ኮንከረር ማለት ነው ነፍጠኛ ማለት እሳቸው በፎርሙላ ነው የተናገሩት እንደውም ምንልክ ያለውን መንዝና አካባቢ ያለውን አማራ ሁሉ ቢያዘምት ነዋሪውን ሁሉ ቢያዘምት ያን ሁሉ ማስገበር አይችልም ስለዚህ ብዙዎቹ የምንልክ ሰራዊት ኦሮሞዎች ነበሩ ሰራዊቶቹ ሀገር ከቀና በኋላ እዛው ነው የቀሩት ኦሮሞዎች ናቸው እና እነዚህ በትውልድ ኦሮሞ ሆኖ የአማራን ጠመንጃ ቢሸከሙም በዛ ነፍጠኛ ናቸው በዛ እዛኛ አካባቢ የቀረው ኦሮሞ ነፍጠኛ ነው እንጂ አማራ አይደለም ለዛ ነው እዛ አይነት ነገር የለም በመጀመሪያ ኦሮሞ በቅኝ ጊዜ ኦሮሞ ተገዥ ነበር ተደብዳቢ ተገዳይ ነበር እንደማን ናቸው የጋሻ ሰፋ ወገኖች ሁሉ እንጂ ጊዜ አማልገሜሽን ተፈጥሮ በኋላ እንደነ ራስ ጎበና አንዳንድ ጄኔራሎች እነ ደጃዝማች ክፍሌ ዳዲ ጎንደር ክፍለ ሀገር እንደራሴ ሆነው እንደሄዱት እንደዛ እንኳን አይደረሰበት ዘመን አልነበረም በዛን ጊዜ በመጀመሪያ ኦሮሞ አይታመንም ሌላው ግን አሲሚሌትድ ሆኖ ስሌቭ አርሚ ሆኖ እስከ ጄኔራልም የደረሱ አሉ yes እኔም ቆጥረልኝ ጄኔራል ጀበባ ኃይለማራ እንደ ጄኔራል አበበ ገመዳ እንደ ጄኔራል ጃገማ ኬሎ እንደ ጄኔራል ደስታ ገመዳ እንደ ጄኔራል ቀልቤሳ ቤካ ፍሌሽ ዋይዝ በስጋ ኦሮሞዎች ናቸው እነዚህ በሙሉ አሲሚሌትድ ሆኖ ራሳቸውን ስቶ ስሌቭ አርሚ ሆኖ እንደነ ከማል ፓሻ አታቱርክ እንደ ቱርክ የባሪያ ወታደሮች ዋላ ቱርካዊ እንደሆኑት ኤንቨር ሆጃ የአልባኒያ ኮሚኒስት ፓርቲ መሪ የነበረው አልባናዊ አይደለም ቱርካዊ ነው just maybe 3-4 generation የቱርክ እንትን ነው ሰዎች ራቸው ሊለውጣሉ ኦሮሞዎችም እንደዚህ ሆነው ለምሳሌ ባህር ዳር ብትሄድ ይልማና ዴንሳ አቸፈር ወረዳ ቀደም ሲል አርሲ ወረዳ የነበረው ከወይጦ ቀጥሎ ያለው ወረዳ ዝርያቸው ኦሮሞዎች ናቸው ግን ምንም አያውቁም ብትር ሲወርቅባቸው የጋሊቱ ልጅ ይላሉ ኦሮሞዎች ናቸው ስትላ አሪያቲያ የምን ኦሮሞ ነው ከኔ መጣ ነው ይሏል
you are not going to claim them finish ያርገን እና አንዳንድ ኦሮሞዎችን ምንም ማከል ተደረሱ ቢኖሩ እንትን ላይ ኦሮሞዎች ናቸው ብሎ እኔ ገምጎፋው እነሱ ኦሮሞ ነው ብሎ ክሌም ማድረጉ እንትን የለውም ነው የሚሉት ቦታ የለውም በዛን ጊዜ ደግሞ ኦሮሞ ነፍጠኛም ሊሆን ይችላል በሰራዊቱ ውስጥ አልገባም እየተባረረ የሚገደልበት ሬፕ የሚሆንበት እጁ የሚቆረጥበት በአንዱ ላይ የተደረገው ግፍ በጂሌ አካባቢ በመቂያ አካባቢ በ1942 እንኳን 1942 በረድሊ ጎና ይሉታል ያ የተፈጠረው አይነት በዚህ በገጃ አካባቢ የተፈጠረው ሁኔታ በሁለት ላይ ደረሰው ድር ግፍ በሃዲያና በከምባታ ላይ የደረሰው ግፍ በሲዳማ ህዝብ ላይ የደረሰው ጭፍጨፋ ያ ሁሉ እያለ ከዛው ከሲዳማ ወጥቶ ከጋሞ ጎፋ ነፍጠኛ ተፈጥሮ ከኦሮሞ ነፍጠኛ ተፈጥሮ ከአጎ ነፍጠኛ ተፈጥሮ እንትኖ የዚህ ህዝብ ነፍጠኛ ፈርጅ ማስቀመጥ I think የታሪክ እውርነት ነው ነው የምቀጥረው በተለይ ከተማረ ሰው educated ከሆነ በኢትዮጵያ ተማሪዎች ትግል ከተሳተፈ ባቢዮት ውስጥ ብዙ ቀና የሆነ በህዝብ ጥቅም ላይ ከተሰለፉት እንደጋሻ ተፋጫቡ አይነት ቀና አመላካላቸው ሰዎች መልሶ ኦሮሞን ነፍጠኛ ነው ብሎ መናገር አማራውን ገዢ መደብ ነፍጠኞችን ለማስደሰት ወይ ይቅርታ ለመጠየቅ ምክንያቱም ይከሷቸዋል የከሽብር ተዋናይ ነበሩ እስር ቤት ሆኖ ዶክተር አሰፋ መከታ የሚባሉ ከውጭ ጉዳይ ሰነድ ለሲአይኤ ሽጧል ተብሎ ከታሰሩት ሲሰርቧቸው ሲያዋርዳቸው የነበሩት ጋሻ አሰፋ እስቲ ይናገሩ አንድ ኦሮሞ እስር ቤት ውስጥ አላረዋረዳቸውን እንደ ወገናቸው አድርገው አቅፎ ደግፎ እንትን የኖሩት ወገናችንም ናቸው አሁንም ቢሆን ጋሻ አሰፋ ኦሮሞ ላይ ይቻላልቸው ምን የጋሞን ኦሮሞ ላይ ይቻላል ወይዳው ብዙ ነው ተጫወት ነው እርሱ ብዙ ነገር ያቃሉ በእድሜም በትምርትም በህይወት ውጣ ውረድ ውስጥ ብዙ ጊዜ ከኃይለ ሥላሴ እስከ አሁን ያለውን ሁሉ አይቷል ለኢትዮጵያ አንድነት የሚሆን ብቻ ለለውጥ ሲታገሉ ከነበሩ ተማሪዎች ውስጥም ነበሩ ከኦሮሞም ይሁን ከሌላ ብሔር ከነበሩት ውስጥ ነው አሁን ኢትዮጵያ ወዴት እየሄደች ነው በመጨረሻ እቺን እንገሩኝና እንጨርሳለን ኢትዮጵያ ወዴት እየሄደች ነው ገና ሌላ ለውጥና ያለን ወይስ አልፎልናል የተሻለ ይመጣል በርሶ ግምት ያለፈው ይሻላል እስኪ እንገሩ ነው ኢትዮጵያ ውስጥ ኢትዮጵያ መጨረሻ ከውጥንቁጡ እየባሰ የሚሄድ ወደ ጄኖሳይድ ወደ በለጸ ጄኖሳይድ የሚያመራ አይነት ሁኔታ እንጂ ኢትዮጵያ በኢትዮጵያነት ካርታ ክልል ጥሩ አይነት አንዱ እየተዋረደ ሌላው ህዝብ ዘሩና ትውልዱ for generations እየተዋረደ የሚኖርበት ሀገር እኔ I bet it will be erased from the face of the earth የኔ ምርጫ ከሆነ እንዴ ምን ይሆናል ታዲያ ሬስ ሆኖ well ቢሆን ህዝቦች ራሳቸው ነጻነት አንድ ድሮም ለምሳሌ OLF አስቀምጦታል አንድ ህዝቦች በፈቃደኝነት በኮንፌደራል በፌደራል ደረጃ ቢደራጁበት አንድ ላይ የሚኖርበት አገር ሁሉም ነጻ ወጥቶ ነጻ ሀገር ከፈለገው ሀገር ከኬንያ ይሁን ከሱዳን ይሁን ከሶማሊያ ይሁን ራሱን ህብረት የሚፈጥር ወይም ነጻ ራሱን የሚሆንበት ነጻ ሆነ የርግንጥሮ አሁን ያለው የኢትዮጵያ ታሪክ የሌላው የሞት ታሪክ ነው ኢትዮጵያ የሚለው ራሱ ምናልባት የኩሽንትን ሊሆን ይችላል አመጣጡ የኦሮሞዎችም የጋሞዎችም የወላይታዎችም ሊሆን ይችላል የማይቲክ ሲቪላይዜሽን እንትን ኤክስቴንሽን ሊሆን ይችላል ማለት ኦሪጂኑ አማራም ትግሬ ማለት ላይሆን ይችላል but usurped ተቀምጧል ኢትዮጵያ በሚለው ቋንቋ የሚደሰተው ኢትዮጵያ በሚለው መጠሪያ የሚደሰተው የአማራውና የትግሬው ገዢ መደብ ብቻ ነው የጋሞ ህዝብ ኢትዮጵያ አይደለም የወላይታ ህዝብ ኢትዮጵያ አይደለም ኦሮሞ ህዝብ ሶማሌ ህዝብ አጎ ህዝብ ወይም ደግሞ የቤኒሻንጉል ህዝብ የሀዲያ ህዝብ የሲዳማ ህዝብ ኢትዮጵያ አይደለም በኔ ግምት they are not impressed they are not even recognized why do I claim where I do not belong and where I'm not even accepted ለምን ሁለተኛ ነው ሌላ ደግሞ እስካሁን ያለው የውርደት የግድያ የዝርፊያ የቅሚያ የመሬትን ታሪክን ህሉናን ያጣህበት የተዋረድክበት ትውልድ የሞተው ያለው the dead generation the living generation even in the future in the name of Ethiopian empire exist የሚያደርግ ከሆነ ለሌላ ውርደት ነው በዚህ satisfied የሚሆኑት የአማራ ገዢ መደብና የትግራይ the victors whose history has a continuity who accepted that name who accepted that culture
whose language, whose privilege, class, everything was beneficial ለሆነላቸው ክፍል ነው ያማራ ትግሬ ህዝብ ሁሉ አልፎለታል ያማራ ህዝብ ሁሉ ጥሩ ይኖራል ለማለት አይደለም their ruling class ለዚህ ነው አሁን አማራ ድሮ ምንም ቢቀጥል ጠጅ ነኝ ይብላል ምንም ፎር ሆነም አማራ ነኝ I'm very happy ማለት ነው ያ ስለዚህ አትሊስት እነሱ በስማቸው ኢትዮጵያ የሚለው ነው satisfied ይሆናሉ satisfied ይሆናሉ አንተ ጋሞ ኮንክ ኦሮሞ ኮንክ ሀዲያ ኮንክ ሲዳማ ኮንክ ሶማሌ ኮንክ አፋር ኮንክ አጎ ኮንክ ሽናሻ ኮንክ ቤኒሻንጉል ኮንክ ኢትዮጵያ ነኝ የምትለው ነገር አንተ በሁለተኛ ደረጃ ነው የምታየው መሬትን ለመቀማት ለውንዳን ለማሳጣት በጎዛና በእንትና ቀራርቶ ሬስ ካርድ እየተጫወቱ አንተን በዚህ አይነት ተደራጅ ፊደል ሰጥተናል እስከ 6ኛ ክፍል በዚህ ተማር ኦሮሞዎች ነገ ቢነሱ ለእናንተ አደገኞች ናችሁና የደቡብ ህዝቦች በደቡብነት ተደራጁና ኦሮሞችን ተዋጉ እየተባለ አንዱን ባንዱ እያዋጋ የሚኖር የኢትዮጵያ ፍልስፍና ነው የአማራ ገዢ መደብና የትግራይ ገዢ መደብ ፍልስፍና ነው አጼ ዮሐንስና አጼ ምኒልክ አንድ ላይ ተዋህደው ቅራኔ ቢኖራቸው በቦሩ ሜዳ ላይ 40,000 ኦሮሞ የወሎ ኦሮሞ ህዝብ ሲረሸን አንድ ላይ ሆኖ ተደስቶ ነው ክርስቲያንና እኛ በክርስትናችን አንድ ነን ጋሎች ከምድር ላይ ከጠፉ አገራችን ሰላም ትሆናለች ነው 40,000 ህዝብ ከወጤ ሜዳ ተነስተ ወጤ ማለት ደሴ ማለት ነው ታዲያ ወደ አምባሲል ቦሩ ሜዳ አቋርጠ ስትሄድ የጥንት ሰው አጥንት እኔ 1966 አብዮት መነዳ ወደዛ እጄ ነበር እንደ ጆናታን ድብልቢ ያን ፎቶግራፍ ሲያነሱ ከነነጋ አየለ አንስቼል ነበር በዛን ጊዜ የሰው አጥንት ካንተ እረኞች በሰው አጥንት ከብት እየወረወሩ ከብትን የሚመልሱት ያ የኦሮሞ ህዝብ ደም ነው more than 40,000 people ባጼ ዮሐንስና ያ ደም ሁሉ አይረሳም humiliated the dead ያንን አክሰፕት ማድረግ ኢትዮጵያን ለውናና ኢትዮጵያን ባንዲራ ኢትዮጵያን አንድነት ኢትዮጵያን ታሪክ እንዳለ የስድስት ወር ሌባ ሁሉ ተነስቶ ያጼ ንጉስ ያጼ እንትና ያጼ ቴዎድሮስ እየተባለ ላይ history of life ሲደረግ ሌላ ታሪክ እናንተ የነበረው እኔ ካቴ ይበልጥ ያጼ ቴዎድሮስን ስም ነበር የሰማሁት አቴን ገና ሳላቅ አጼ ምኒልክን ስም ነበር የሰማሁት ራሴን ሳቅ ኃይለ ሥላሴን ስም ነበር የሰማሁት ኃይለ ሥላሴ ሞት እንል ነበር ከላይ ይሄን ስንማማል ኃይልዬ እንላለን ያ how I was exploited my very human dignity my conscience was baggery of justice that I did not even believe in አባቴ ሞት እንኳን ቢያላቀም ኃይለ ሥላሴ ሞት how I was እንዴት ሰለባ እንደተካሄደብኝ nothing can indemnify me apart from getting out of the chain of this country based on false history ስለዚህ አንደኛ ወዴት ያመራል የምትለው ነገር አይሻሻልም አንደኛ የአንድ ብሔር ገዢ ነው ሁለተኛ የአንድ ህዝብ ታሪክ እኔ ነው ብሎ የቀማው ህዝብ ታሪክ ስርዓት ነው የሚካሄድ ያለው ሰብትል ሪፎርም ስለዚህ ለሌላው ህዝብ ነጻነት ይገኛል ብለ በአማራ ገዢ መደብ ስር በትግራይ ገዢ መደብ ስር ዛሬ አንድነትን ይባል ቀስተዳመናን ይባል ምንድነው ይባል እነዚህ በሙሉ እንዳውም እነሱ ምንድነው የሚዋጉት ያሉት ለምን ህዝቦች በክልል አካባቢ አትሊስት ሎካል ገቨርንመንት እንኳን ለምን ተፈጠረ ያን የእውነት አይደለም ዝም ብሎ እኮ ነው የቅርጽ ነው ለአገዛዝ እንዲመች የቲፒኤልኤፍ መንግስት እንትን ያደረገው ነገር ነው የህዝቦች ተማስ ለማድረግ መሬትን ጠይሶታል የከተማ ቦታን ደርግ መልሶታል the only untouched question for TPLF to install itself national question ነው ያን ስለዚህ የኦሮሚያ ነው የአማራ ነው የአጎ ነው የቤኒሻንጉል ነው የደቡብ ህዝቦች ነው ብሎ እንትን ካለ the people who have been thirsty for this for centuries will be at least failal ለጊዜው but the really they are not enjoying that freedom that is nominal ነው ስለዚህ እየባሰ ይመጣል ህዝቡ እየነቃ ለካ ውሸት ነው ክልል ነው የደቡብ ነው እየተጨፈላለቀ አንድ ጊዜ ዋጋዱጋ ቢባል ቋንቋን ፈጥራልን ብሎ insult to the southern people ይሄ ነው የጋሞን የጎፋን የካምባታን ያሪያን የወላይታን የጃንጂሮን የማጂን አንድ ላይ ጨፍልቀን ከዚህ የወጣ ቋንቋን ፈጥራለን ዋጋዱጋ የሚባል ነገር as if ቋንቋ it's a natural and a social እንትን ነው you cannot create by state proclamation language ስለዚህ የኢትዮጵያ ውስጥ የሚያመራው ሁኔታ ወደ ክፉ ነገር ነው የሚያመራ ሁለተኛ መተማመን ሊኖር አይችልም ሶስተኛ the humiliation exploitation being derecognized
እንደ ሌላው ደግሞ ኢትዮጵያ ምነው ነገር የአንድ ህዝብ ብቻ የአንድ ክልል የአቢሲኒያን ሂስትሪ ብቻ ስለሆነና ኦሮሞን ወላይታውን ምኑን ስለማቃቅብ እኔ በኔ በኩል ኢትዮጵያ ከምትሆን I wish it is erased from the face of the earth. እንግዲህ ኢደውበሩ ለረጅም ሰዓት ነው አሁን የመተኛት ጊዜ ነው ለረጅም ሰዓት ነው ያጫወቱኝ በጣም እግዚአብሔር ይስጥልን ሌላ ጊዜ ደግሞ እንደዚሁ ሐሳብ ስፈልግ አስተያየት ስፈልግ እርሶ ጋር ደውላለሁ በጣም አመሰግናለሁ thank you ciao